አላዛር የት ሄዶ ነው እኮ? ጣሊያን አልወጣም። እሺ አሳዩን የወጣበት። እኔ በቃ እሱን ማውራት ፈልጋለሁ። አይገባችሁም እንዴ እናንተ? አልወጣም። ለምን እንደምትዘጋው ያናገርኩ አይደል? ስራ አንፈልግም አለ። ያናገርኩ አይደል? ሰው ላይ ቤት ይዘጋል? አይዘጋም። በቃ አንፈልግም አለ። ነው ይዘጋል። ምን ልታመጣ ነው? አሌክስ ከሚባል ጓደኛው ጋር የሰው ንግድ በሚል አይነት ወሬ ያወራል። እንዴ የምን ብሬ ነው አንተ ምንድን የምታወራው? ይጭንኛልም እንዴ? የእናትህ እሺ የአባትህ ልጅ ገለኩ ላይ ተሽጣዋል ማለት ነው። ለምንድን ነው ድጋሚ እንዴት እዚህ አይነት ነገር የምታለስ? ነገርካቸው ወይ ንገረኝ። ለኔ ነገርካቸው? አንቺ እሱን አደልቂ። አንቺ አውቃው ነው እንዴ? አንቺ ሰይጣን። አንቺ ታውቂያለሽ ነው ሃይማኖት በስማም ትላለች። ለምን አላውቅም? እዚህ ስራት ይኑርሽ። ምንድን ነው የምናሳይህ እንዴ? ምክንያት ስጠን። ሲመቸው ነው እሱ የሚደውልልኝ። ምክንያት አሳማኝ ምክንያት ስጠን እንዴ? ውጡልን በቃ እንደው ውጡልን ነው ማንፈልግም። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአንድነት ሚዲያ ቤተሰቦች እንደምን አላችሁ? ይህ አንድነት ሚዲያ ነው። እንግዲህ ይህ አንድነት ሚዲያ እንግዲህ አዲስ ሚዲያ ነው ማለት ነው። የወንድማችን ወይም ደግሞ ከኔ ጋር ካሜራማን ሆኖ ለረጅም ጊዜ ይሰራ የነበረው የወንድሜ የጓደኛዬ የብዙ ነገር የአንድነት ሚዲያ ነው። ዛሬ ደግሞ እዚህ የተገኘ ነው አንድነት ሚዲያን ስራ ለማስጀመር እና ለማብሰር ነው። ወንድሜ አንድነትም እዚህ ይገኛል ማለት ነው። በባለፈውም ነግሬያችሁ ነበር። እንግዲህ በቅርቡ ወደ ሚዲያ ይመጣል ብያችሁ ነበረ። እንግዲህ እዚህ የተገኘንበት ዋናውና ትልቁ ምክንያት ይሄም ሚዲያ እንግዲህ እንደ ሚዲያ ለማስቀጠል የተለያዩ ስራዎችን ለመስራትና ወንጀለኞችን ለማጋለጥ በተጨማሪም ደግሞ የተለያዩ በጎ ስራዎችን ለመስራት ታቅዶ ይሄ የሚገነባ ሚዲያ ነው ማለት ነው። እንደተለመደው ታዲያ እናንተ ላይክ፣ ኮሜንት፣ ሼር በማድረግ ይሄ ሚዲያ እንደምታበረታቱት ባለሙሉ ተስፋ ነኝ ወይም ደግሞ ባለሙሉ እምነት ነኝ። የኔ የልዑል ሚዲያ ቤተሰቦች፣ የአገላጭ ሚዲያ ቤተሰቦች፣ የሀብቴ ሚዲያ ቤተሰቦች፣ የፓወር ሚዲያ ቤተሰቦች፣ የደወል ሚዲያ ቤተሰቦች እንግዲህ እያንዳንዳችሁ ይሄን ሚዲያ ደግሞ እንደ ሚዲያ ራሱን ለማስቻል እና በሁለት እግሩ ለማቆም ከእናንተ ላይክ፣ ኮሜንት፣ ሼር እንፈልጋለን ማለት ነው። እንግዲህ ወንድማችንም እንኳን ደህና መጣ እንድትሉት እንፈልጋለን ማለት ነው። ወንድሜ እንግዲህ ያው ለረጅም ጊዜ አብሮ ሲሰራ ነበረ። ከኋላ ደጀን ሆኖ ብዙ ስራዎችንም ሰርቷል። እንደምታውቁት እንግዲህ በጣም ጥይት የሆኑ ጥያቄዎችን ነው የሚጠይቀው። በጣም ጥሩ የሚባሉ ጥያቄዎችን ከማስተዋል አንጻር ይጠይቅ ነበረ። ያው አሁንም የአገልግሎት ጊዜውን እንግዲህ ከዚህ በኋላም እየጨረሰ ነው። በዋነኝነት ጋዜጠኛ ሆኖ ይቀጥላል ማለት ነው። እንግዲህ ይህ ሚዲያ የእሱ ሚዲያ ነው። ዛሬም በአንድ አዲስ ነገር ነው የተገናኘ ነው ማለት ነው። እዚህ የተገናኘንበት ምክንያትም እንግዲህ አጠገብ የምትወት ወንድማችን ጠርቶን ነው፣ ጥቆማ ሰጥቶን ነው ማለት ነው። የሰጠን ጥቆማ ደግሞ ጓደኛው የጠፋ ወዳጅ የጠፋብኝ ሚኖር ከእህቱና ከወንድሙ ጋር ነበረ የሚኖረው፣ ግን አሁን አድራሻው ጠፋብኝ የጓደኛዬ ብሎ ጥቆማ ሰጥቶኛል ማለት ነው። ይህ ጓደኛው ከ3 ወር በፊት ነው የጠፋው። እንግዲህ ምን ሆኖ ነው ከእህትና ከወንድሙ ተለይቶ የዚህ የወንድሜ ጓደኛ የጠፋው የሚሉትን እያንዳንዱ ነገሮች እንግዲህ ያው እናጣራለን ማለት ነው። ወንድሜ እንግዲህ እዚህ አጠገብ የምትወት ወንድማችን አስፋው ይባላል። እንግዲህ ጥቆማን የሰጠን እሱ ነው። ምንድናቸው የተፈጠሩት ነገሮች የሚሉትን ደግሞ አብረን የምናዳምጥ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም፣ እንዴት ነው ወንድሜ? ደህና ነኝ። ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እሺ ወንድሜ፣ ያው አስፋው ብዬ ስምህን ተናግራለሁ። ወንድማችን አስፋው ይባላል። በዋነኝነት አንተም ስምህን አስተዋውቀህልኝ በድጋሚ እስኪ ምን እንዳጋጠመህ ለአድማጭም ለተመልካችም እስኪ እያንዳንዱ ነገር ንገረን። ያው አንተና እኔ ከካሜራ ጀርባ ስናወራ እንደቆየ ነው የተፈጠሩት ነገሮች የጠቀስካቸው ነው። መጀመሪያ ስሜ ያው እንደነገርካቸው አስፋው ነው። ምንድነው የሆነ መሰለህ፣ ጓደኛ ነበር። ጓደኛ ለማለት ራሱ በጣም ይከብዳል። ወንድሜ ነው በቃ የምንባባለው የነበረ እና ምን ወጣ ምን ገባ አብረን ነው፣ ምን በላ ምን ጠጣ አብረን ነው። በቃ ብዙ ነገራችን የህብረት ነው። ግን ምንድነው መሰለህ አሁን የተፈጠረ ልጁ ጠፋብኝ። የሚኖር የነበረ ከአንድ ወንድሙና ከአንድ እህቱ ጋር ነው የነበረ። እናት አባቶቻቸው በህይወት ያሉ እና ይሄ ልጅ ለየት የሚያደርገው የአባትየው ልጅ ብቻ ነበረ። ከልጆቹ ጋር በእናት አይገናኙ። አባትየው ከሌላ ሴት ነው የወለዱት ማለት ነው።
እና እቺ እንትን ሆና ምን እንከን ሆና ልጆቹ ብዙ ጊዜ እንትና እንደ ወንድም አያቀርቡትም። የሆነ ይገፉታል፣ የተወሰነ የከፋ ባይሆንም ግን ይገፉታል። ሁለቱ እህትና ወንድሞች የሚቀራረቡትን ያህል እሱን አያቀርቡትም። እና ይሄንን ብሶቱን ብዙ ጊዜ ከቨር ማድረግለት እኔ ነበርኩኝ። ያው ሰፈራችንም ቅርብ ስለሆነ አንተ የክፍለ ሀገር ልጅ ደግሞ እዚህ ከተማ ልጅ ነው ብለኛል። እንዴት ነበር የተዋወቃችሁት? እዚህ አካባቢ ስመጣ ለስራ በቃ ነገሮችን ቀለል ያደረገልኝ እሱ ነው። ቶሎ የተዋወቅኩኝ ከሱ ጋር ነበረ። በዛ አጋጣሚ ተቀራረብን፣ ያለበትን ሁኔታ አወቅኩኝ። ልክ እኔን ስመጣ እንዳገዘኝ ብዙ ነገሩን ከኔ ጋር ሼር እያደረግን ምናምን እንተጋገዝ ነበረ። እና ይሄ ወንድሜ አሁን ላይ ሲጠፋብኝ የሚገርም ከመጥፋቱ ቀድሞ አብረን ነው የዋልን። ከዛ ቀን በኋላ ጠፋ እና የት ሄዶ ነው አልደወለም፣ ሙሉ ቀን አልደወለም። ወደ ማታ አካባቢ ሄድኩኝ ቤት ማለት ነው። ልጁስ ስላቸው አይ አለ ምናምን አሉኝ ማለት ነው። አልደወለም፣ ስልኩ ዝግ ነው ስላቸው ይኖራል በቃ ይደውላል ወይ ስልኩ ዘግቶበት ነው ወይ ደግሞ በቃ አልተመቸውም ማለት ነው። ራሱ ይደውልልህ አይደል እንዴ? ድሮስ ከአንተ ጋር ብቻ አይደለ እንዴ አሻሻ ገዳሚ የምትሉ እኛንም አመች እንደ እህትና እንደ ወንድሙ ያየናል። ከአንተ ጋር ነው እንጂ ምን ማለት ነው አሻሻ ገዳሚ? ከምን ተነስተው ነው ይሄን ያለው? በቃ አሁን እነሱ ገፍተውት ወደኔ መምጣቱን እንደምን አዩት መሰለህ? ሁለታችን የሆነ የተለየ ነገር እንደምንዶልት ማለት በቃ እነሱን የሆነ ሌላ ነገር ልናደርግ የሚመስል እንትን ነው እይታ ነው የሚያዩት እነሱ ማለት ነው። የሁለታችን አብሮን አይፈልጉትም እና ይሄንን አሉኝ ማለት ነው። ደግሞ ይሄ ምን ማለት ነው? አይ እንደሱ አታስቡ፣ እኔ ስለጠፋብኝ ለመጠየቅ ነው ምናምን አልኋቸው። ለማንኛውም አለ ሰላም ነው አሉ። ይሄ ነገር በቃ ቀጠለ። ልጁ ደብዘው እንደጠፋ ቀጠለ እና በየቀኑ እየሄድኩ ስጠይቃቸው ቆይተው ያንን አለ ያሉትን ቃል ገለበጡና ቆይ አንተ እንዴት አልነገረም ፕሮሰስ ጀምሮ እንደነበረ ውጭ እኮ ሄዷል አሉኝ ማለት ነው። ውጭ ደግሞ ምንም የሚሄድበትም ምክንያት የለውም። ሁለት ደግሞ ፕሮሰስ ሲጀምር እኔ መስማት ግድል ነበረ ማለት ብዙ ነገሩን ተኔ ስለማይደብቀው በየትኛውም መንገድ ውጭ ለመሄድ ቢፈልግ በህጋዊ የሚሆን በህገወጥ ጉዳዩን ለኔ ነግሬ ነበረ። ሲጀመር ለዛ የሚያበቃ ምክንያትም የለውም፣ ለስደት የሚያበቃ ማለት ነው። ቤት በቃ ሁሉ ነገር እኮ አለ። መብላት መጠጣቱ ምናምን ችግር ውስጥ አይደሉም ያሉ፣ ደህና ናቸው ያላቸው ሰዎች ናቸው የነበሩ ቤተሰቦች። ግን እነሱ እንደዛ አሉ፣ ውጪ ሄደ እኮ አሉ። እና በቃ ታዲያ በምንድን ነው ከእናንተ ጋር እየተገናኛችሁ ያለ? አሁን ሄዷል የት ቦታ ያረፈ ምናምን ስላቸው እኛንም አላወራንም፣ ከዚህ ቀን በኋላ አወራችኋለሁ ብሎ ነው የሄደ የነበረ። ነገሮችን አስተካክዬ ከዚህ ቀን በኋላ አወራችኋለሁ ራሴ ብሎ ነው የሄደ የነበረ። እኛም ገና እየጠበቅን ነው። ግን ውጭ እንደሄደ ወደ አውሮፓ ምናምን አውሮፓ ተለይቶ ይታወቃል ከተማው። በቃ አውሮፓ ነው ያሉኝ እንጂ ከአውሮፓ ሀገራት የትኛው ሀገር ላይ እንዳለ እነሱም አያውቁ። ብቻ ይሄንን ምክንያት ሰጡኝ። ግን እኔ ውስጤ አላመንም ይሄንን ማለት ነው። ምክንያቱም ልጁ ይነግረኝ ነበር አልሁ አይደለ? በቃ ውስጤ ሊቀበለው አልቻለም። እና በቃ ይሄው ጠይቃቸዋለሁ ድጋሚ ወዳሁኑ። እንግዲህ ምናልባት ያው አንዳንድ ፕሮሰሶች ሰውን እንዳይሰማቸው፣ ሰው ከሰማቸው አይሳኩም። ወይ ደግሞ የሰው ልጅ እቅዱን መናገር የለበትም። ሰይጣን ይሰማና አይሳካለትም ይባላል በተለምዶ። ምናልባት ለዚህ ይሆን ሳይነግርህ ሂዶ ሊሆን ይችላል። እሱ አባባል አለ። ግን ልጁ ማለት አንድ ነገሮችን ከኔ የሚደብቅበት ምክንያት የለውም። ሁለት ደግሞ የሚሄድበትም ምክንያት የለውም። ማለት እንዴት? እዚህ ምንድን ነበር የሚሰራው? ማለት ሊሄድ አይችልም ብለህ የምደመድምበት እዚህ ምን ቢሰራ ነው?
እዚህ ስራ አለው ከኔ ጋራ ትይዩ መስሪያ ቤት ላይ ነው የምንሰራ፣ ቅርብ መስሪያ ቤት ላይ ማለት ነው። የመንግስት መስሪያ ቤት ማለት ነው። አዎ። እና አንድ ምንም ይሄ የከፋ ችግር ውስጥ ስላልሆነ ነው። ምን ቤት አለ፣ ደሞዝተኛ ነው። እንደ እንከን እንኳን እንደ ጉርለት ብንቆጥር ከልጆቹ ጋር ያለው ሪሌሽንሺፕ ትንሽ ሸከር ያለ መሆኑ ብቻ ነው። ያም ቢሆን ግን ከቤት ውጣልን ምናምን እንደዚህ አይነት የከፋ እርምጃ ግን አልነበረም። ስለዚህ የሚሄድበት በፍጹም ምክንያት ይኖረዋል ብዬ አላስብም። ደግሞ እንደሱ እንዳልሆነ በቃ ውስጤ ይነግረኛል። እንዳልሄደ ውስጤ ይነግረኛል። በህልሜ ራሱ ማየው በቃ እሱ የሆነ ችግር እንደደረሰበት ነው የሚሰማኝ። የሆነ ችግር እንደደረሰበት የከፋ ችግር ውስጥ እንደነበር ነው እንትን የማየው። እና ወደ አሁኑ ልጆቹ ምን አመጡ መሰለህ? አትጨቅጭቀን ማለት ያዙ ማለት ነው። ኦኬ በቃ የሄድኩኝ ውስጤን እሺ አልለኝ ይልና እንዴት ነው ልጁ እየደወለላችሁ ልላቸው ሲሄድ አንተ ምንድን ነው በቃ ጨቀጨከን እኮ ምንድን ነው ከዚህ ልጅ ውጭ ሌላ ወሬ የለህም እንዴ? ቤቱን መመላለሽ ያረከው በቃ በጣም አሁን ላይ ፊት አይሰጡኝም፣ በስነ ስርዓት አያወሩኝም። እኔ ደግሞ የጓደኛዬ የወንድሜ ሁኔታ ምንም ዝም በቃ ሊያሳርፈኝ አልቻለም። እንዴት ነበር ቤት ውስጥ ግንኙነታቸው ከእህት ከወንድሞቹ ጋራ ወይም ደግሞ ከእናት አባቶቹ ጋር ከማረፋቸው በፊት ምን አይነት ነገሮች ነበሩ? እስቲ የነገረህን ስለሱ በአጭር ውስጥ ብታጫውተን። ልጁ ሁለቶቹ ትልልቆቹ ናቸው ቤት እነዚህ ማለት ነው ወንድማማቾች። ከሰትዮይት ጋር ሰትዮይቱ ስታርፍ የልጁን እናት አገባ ሰውየው ማለት ነው። እና ወዲያው ነው የነሱ እናት ካረፈች በኋላ ወዲያው ነው ያገባት የነበረ 1 አመት ምናምን ቆይቶ ማለት ነው። ከዛ ልጁን ወዲያው ተወለደ። ስለዚህ እናቱ የት ነው የምትኖረው? የዚህ ልጅ የጠፋው ልጅ እሷ ራሱ የለችም በህይወት። ኦኬ ሶስተኛ። አዎ እሷም የለችም። አሁን የእሱ እናትም አባታቸው እንግዲህ ተመሳሳይ አባታቸው አንድ አይነት ነው። የነሱ እናትም የልጁ እናትም አርፈዋል። አባታቸውም ሞቷል። የሶስታቸውም አንድ ነው። እሺ። እና ግንኙነታቸው ይኸውልህ ምንድነው በፊት ጥሩ ነበረ። አባትየው ሳይሞት ማለት ነው። ጥሩ እህትና ወንድማማቾች ነበሩ። እየቆዩ ሲሄዱ ነው ይሄ ምንድነው ገለልተኛ የማረግ ባዳ የማረግ ስሜት ሁለቱ ተመሳሳይ ስለሆኑ እሱን ባዳ የማረግ እያወቁ ከሄዱ በኋላ እንጂ በፊት በልጅነታቸው ጥሩ እህትና ወንድማማቾች እንደነበሩ ነው የነገረኝ። የቅርብ ጊዜ እንትን ነው ይሄ ህመም ነው። ኦኬ። ስለዚህ የማይግባቡበት የሚነቃቀፉበት ነገር ነበር ማለት ነው። አዎ የሚነቃቀፉት በምንድን ነው? ለምሳሌ ወሬ ሲያወሩ ምናምን የእሱን ወሬ የማጣጣል ሲመጣ የመገላመጥ በቃ እንደዚህ። ምክንያታቸው ምንድን ነው አለ ወይስ ላይ የምታውቀው ምክንያት የለም ማለት? አሁን እሱ እንደ ምክንያት ሊቆጥረው የሚችል በእናትም በአባትም የነሱ ስላልሆነ ብቻ ነው እንጂ ሌላ ነገር ሊኖር ይችላል ብሎ አያስብም። እኔም እንደዛ ነው የሚሰማኝ። አሁን ከሄደ 3 ወር ነው እያልሁ ነው። 3 ወሩ በቃ ስልክ ደውሎልኝ ያውቃል? በፍጹም እሱ እኮ ነው አላሳርፍ ያለኝ። ወይ ከሄደ በኋላ አይደውልልኝ፣ ወይ ሊሄድ አካባቢ አይደውልልኝ። እኔ ደግሞ በቃ በታምር ነው የምልህ ሄዷል ብዬ አላስብም። በቃ የሆነ ነገር ሆኗል ነው የምለው ወንድሜ። አላቅም እኔ እንዴት እንደምነግርህ። አሁን የእናንተ ሚዲያ ሁሎችንም ቅድም የዘረዘርካቸውን እከታተላለሁ። በቃ ይሄንን ነገርስ ብትገቡበትና የልጁ መዳረሻ ምንድን ነው የሚለው ነገር አላሳርፈኝ ስላለ ነው አሁን ወደ አንተ ደውዬ እንድትመጡ ያደረኳችሁ። በጣም ጥሩ ወንድማችን። እስኪ ተመልካቾቻችን ያው ወንድማችንን ሰምተናል። ቀጣዩ ነገር ምን እንደሚሆነው በመጀመሪያ ደረጃ ወንድሜ አንድነት እንኳን ደስ አለህ ማለት ፈልጋለሁ። ይሄ ሚዲያ እንደ ሚዲያ እንግዲህ ያንተ ሆኖ ስራ እንዲጀምር ብዙ ጥረቶችን አድርገሃል። ከኛ ጎን በጣም ብዙ ስራዎችን ስትሰራ ነበር እና ያው እንኳን ደስ አለህ ማለት ፈልጋለሁ ማለት ነው። እስኪ ከዛ በመቀጠል ደግሞ ጥያቄዎች ካሉ እንድጠይቀው ነው። እሺ ሉላ ያመሰግናለሁ በጣም
ኦሬዲ ብዙ ስራዎችን አብረን ሰርተናል። ወደፊትም አብረን እንሰራለን። እየሰራን ነበረ፣ እስቲል እየሰራን ነው። ወደፊትም እንሰራለን ከእግዚአብሔር ጋር እድሜ ከሰጠን ብዙ ችግሮችን እንቀርፋለን ብዬ አስባለሁ። ትክክል። ያው በእናንተም እርዳታ በእናፍቴ በሚወንዴ በብዙ ሰዎች በመታደ እርዳታ ነው ዛሬ እዚህ የቆምኩት። ከካሜራ ጀርባ የሚወዱኝ የሚያከብሩኝ ያንተ ቤተሰቦች የኔ ቤተሰቦች ሊሆኑ ነው እና በጣም ደስ ብሎኛል። ስለዚህ ያንተን ቤተሰቦች አንተን በሚወዱ ያህል እኔንም ወደው የቀጠሉ እኔም ለነሱ አንተ በምሰጣቸው ያህል እየሰጠው ብዙ ነገር የተማማርን እንቀጥላለን ብዬ ተስፋ አደርጋለሁ። ስለዚህ ከአንድነት ሚዲያ ጋር እንደ አንድነት አንድ ሆነን ብዙ ነገር አብረን እንደምንሰራ ተስፋ አደርጋለሁ። እግዚአብሔር ያግዘን፣ እግዚአብሔር ይጨምርበት ማለት ነው። እውነት ነው። ያው ሌላ ፕሮግራም አዘጋጅቼ በደንብ እናንተን እና ሀፍቴን የማመሰግንበት ፕሮግራም እንደማዘጋጀው ግልጽ ነው። ግን አሁን እዚሁ ፊት ለፊቴ ስላለ ነው በጣም አመሰግናለሁ። ችግር የለውም ወንድሜ። እንግዲህ ሁላችንም በርተን ትልቅ ደረጃ እንደምንደርስ አልጠራጠርም። በጣም ቴንኪው ማለት ፈልጋለሁ ወንድሜ። ያው ይሄን ጥቆማ ስለሰጠኝ በመጀመሪያ ከልብ አመሰግናለሁ። ቢኮዝ ጓደኝነት ማለት ይሄን ልክ ነው። ሌላ ጓደኛው ላይ ሴራ ይሰራል፣ ሌላ ጓደኛው ላይ መጥፎ ነገር ያደርጋል። ትክክለኛ ጓደኛ ትክክለኛ ሰው ማለት እያሳየህም ይሄ ልክ ነው። ቤተሰብ ያልሆነ ሰው ኦልሬዲ በትውውቅ ብቻ የምታውቀው ሰው በዚህ ልክ ተጨንቀ ወደኛ ሚዲያ መተፈልጉልኝ ማለት የጓደኝነት ልክ ነው ያሳየን። በጣም ላመሰግን እፈልጋለሁ። ያው ጭንቀት ይገባኛል። ጓደኛ አይምሮ ላይ እንደሚመላለሰው ጭንቀቶች ሳይሆን እንደተባለው ውጭ ወጥቶ በህይወት እንዲገኝልን ትልቅ ምኞቴ ነው። ግን አሁን አንዳንድ የማጣሪያ ሂደቶች ሙሉ እንዳለው እንቀጥላለን። ግን ከዛ በፊት አንተ በግል የሄድክበት ርቀቶች ምንድን ናቸው? ይሄን ሰው ለማግኘት ኦልሬዲ እነሱ ቤት ሄደህ መጨቃጨቅ ብቻ ሳይሆን ሌላ በግል የሄድክበት ጎረቤት ማውራት ሊሆን ይችላል። ስትለያዩ አካባቢ ምን አውርቶ ነበር? ከዛ በኋላ ሲጠፋብህ የነበረው ሁኔታ፣ እህትና ወንድሞች አሁን ያሉበት ሁኔታ ምንድን ነው? አሁን ምንድን ነው እኔ የሄድኩበት ርቀት ምን መሰለህ ማለት ነው። አንድ እነሱ ናቸው ከኔ የተሻለ እውቀት ሊያውቁ ይችላሉ ብዬ ያሰብኩት እነሱና ከዛ የእሱ ስልክ ቁጥር ነው። ስለዚህ ሁለቱም አልሆነም፣ አልተሳካም ማለት ነው። ስልኩም ማይሰራ እነሱም ትክክለኛ መልስ የለም የሰጡኝ። ግን እኔ ልጆች ላይ የሆነ ጥያቄ ያለኝ ምን መሰለህ፣ እሱ ከሄደ በኋላ ልጆቹ መሽቀርቀራ በዙ። የሆነ ይዘንጣሉ፣ ወጥተው ያመሻሉ፣ ይሳሳቃሉ። በቃ የሌለ ከበፊት የሌለ ባህሪ ያላቸው በጣም ነው ድምቅ የሚሉት። አለባበሳቸው በቃ ሁሉ ነገር በጣም ከበፊቱ የተሻለ ሆነ እና እንዴት ወንድሙ ገና ውጪ ከመሄዱ ያው እንደተባለው ከሆነ እንደዚህ ሊዘንጡ አይችሉም። በዚያው አስተካከለ ደግሞ ድንገት እሱ ቅርብ ጓደኛ ነውና ስለ ቤቱ ወይ ስለ እነሱ ሁኔታ ያወራ ነገር አለ ወይ ለየት ያለ ነገር? ቢኮዝ ይሄ ቤት የአባታቸው ቤት እንደሆነ አውቃለሁ፣ የሚኖሩበት ያልከኝ ቤት እና ያን ቤት ውርሴን ስጡ ሊሆን ይችላል። ቢኮዝ እንደ ወንድም አያስቡትም፣ ያሉቁታል የእንጀራ ወንድማቸው ስለሆነ ብለሃልና እንደዚህ አይነት ጥያቄዎች ቤት መውረስ ፈልጋለሁ የሚል ምናምን ከእነሱ ጋር ግጭት የሚፈጥር ጥያቄዎች ያነሳባቸው ነበረ? እሱ አያነሳም፣ ግን እነሱ እንደዛ ይጠብቃሉ። ኦኬ፣ ከእነሱ ነበር የመጣው ለዛው? አዎ፣ እነሱ አንተ እናታችንና አባታችንን ባፈሩት የጋራ ንብረት ላይ የመጣህ ምናምን እያሉ ይሸነቁጡት እንደነበረ ነግሮኛል። ምክንያቱም በኋላ የተወለደ እሱ ስለሆነ በዚህ ግን ይሰድቡት እንደነበረ ነግሮኛል እንጂ የእሱ ግን ሀሳቡ አልነበረም። ይሄ የውርስ ጥያቄ የእሱ ሀሳብ አልነበረም። አብሮ በፍቅር መኖርን ብቻ ነው። በቃ እኔ አሁን ልጆቹ ከበፊቱ ከነበረው ማንነታቸው በጣም የተሻሉ ላይ ነው ያሉት። ስለዚህ ይሄ ነገር ምን ሊሆን ይችላል? በቃ ጥያቄ የሆነብኝ ጉዳይ ነው። ቀጥል። ድንገትስ ጓደኛ የጠፋው ጓደኛ ማለት ነው ከአንተ ሌላ ቤስ የሚባል ጓደኛሞች ፍቅረኛ ምናምን እንዲህ ግጭት በስራ ቦታ ምናምን የተፈጠረበት ነገር ነበር ሊጠፋ አካባቢ ላይ? በፍጹም በስራ ቦታ ምንም አይነት ችግር የለም። ከፍቅረኛው ጋርም ማለት ፍቅረኛ ነበረች በፊት፣ ግን ፍቅራቸውን ገታ አድርገውታል። አንድ እሷ ምናልባት ልትጎዳው ትችላለች ብለህ ታስባለህ? በፍጹም በመመካከር ነው። ለጊዜው ስራችን ላይ ትኩረት እናድርግና ፈጣሪ ካለ እንገናኛለን ብለው በምክክር ነው ግንኙነታቸውን ያቆሙት። እና
እኔ ምንም የምጠራጠረው ሰው የለኝም። በቃ እህትና ወንድሙ ብቻ በእናንተ ክትትል የሆነ ነገር ያው የት እንዳለ ለማወቅ ነው። ሌላ ምንም የተለየ ነገር የለውም። ጥያቄ እሺ፣ ቀጥል። አይ ቲንክ ቤታቸው ሄደ የእሱን የጠፋው ጓደኛ እህትና ወንድም ከማውራት ባሻገር እንደ ጓደኛ ሲደብራቸው፣ አሁን አንዳንድ ሰው ሲደብረው ቤተክርስቲያን ሊያዘወትር ይችላል፣ መጠጥ ቤት ሊያዘወትር ይችላል፣ ዝም ያለ ቦታ ሊያዘወትር ይችላል እና ከእንደዚህ አይነት ራሱን ደብሮት ቤትም ስለሚናገሩት ድንገት ጸበል ሂዶ ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል ብለህ የፈለግከው መንገዶች አሉ? እሱ እኮ ነው አሁን እኔን እኮ ወደ እናንተ እንድደውል ያደረገኝ እኮ እሱ ነው። ልጁ ሲከፋው ሲደብረው እኔ ጋር ነው የሚደውል። እኔ ጋር ደውሎ ዛሬ ደብሮኛል አዳብረኝ፣ ወይ ሃይማኖታዊ ቦታ እንሄዳለን፣ ወይ የሆነ መናፈሻ እንሄዳለን፣ ብቻ የሆነ ከድብርት ሊያወጣው የሚችልበት ቦታ እንሄዳለን። ስለዚህ ምንም ግን በአሁኑ አንተ አልደወለም ሞባይል ስልክ? አዎ እሱን ነው የምላችሁ። 3 ወር ሙሉ አልተገናኛችሁም? ጠፍተህ ውጪ ውጣ የሚል እቅድ ነበረው በፊት ላይ ጓደኝነት ላይ ያላችሁ? ያወራ ነበር ከአዲስ አበባ ወጥቶ መኖር ምናምን? በታምር ምናልባት የሰው ልጅ እቅዶቹ አይታወቁም። ቅድም ብያለሁኝ፣ ይሄ ሰው ለሰው ከተወራበት አይሳካለትም። ለሰው የተወራ ነገር የራሱን አሁን እንትን አሳካለሁ ብለህ ካወራው አይሳካም። እንደዚህ አይነት ነገሮች አሉና እውነት ሄዶ ከሆነ እንግዲህ አጣርተን ለምንድነው እስካሁን ታዲያ ከጠፋ ለህግ ለምን አላመለከትኩም? እኔ የሆነ ተጨባጭ ነገር ሳልይዝ እንዴት አድርጌ ላመልክት? የሆነ ተጨባጭ ኤቪደንስ ቢኖረኝ ኖሮ ነበር እኮ ህግ አካላት ላይ የሚሄድ። የህግ አካላት ደግሞ ግዴታ እሱን ነው የሚፈልጉት። ድንገት ኦሬዲ የተጨባጭ ነገር የለውም። የዚህ ልጅ መጥፋት አሁን እያሳሰበ ያለው አንተን ነው ወይ? የኔ ጥያቄ ደግሞ ግራ ይገባል። እነዚህ የትና ወንድሞቹ ውጪ ሄደ ከማለት ባሻገር ሌላ የአንተ ቤስት እንደሆነ ስለሚታወቅ፣ ጓደኛ እንደሆነ ስለሚታወቅ ወደ አንተ የሚመጡ ሰዎች የሉም? ሌላ ይሄ ልጅ ጠፍቷል አግኝቶ ታውቃለህ? ጓደኞቹ ሰፈር ይወራል እኮ ኧረ ያ መልካም ልጅ የት ጠፋ እየተባለ ይወራል እንጂ የሚጠይቅ የለም። አንተ በቃ የሰፈሩ ወሬ ነው። የት ነው የሄደ ምን አርገውት ነው ምናምን ይባላል። በእርግጥ ውጭ ሄደዋል ከሆነ ውጭ ሄደውም ሊሆን ይችላል። እንግዲህ እኛ ዝሮ ማጣራት ነው ወንድሜ። እኔ አጣሩ። ከዛ ውጭ ምንድን ነው የምናደርገው ነገር? አንተም ታግዘናለህ፣ ሂደህ ትጠይቃቸዋለህ ማለት ነው። እኔ ችግር የለም በቃ አለሁ። ጠይቃቸዋለህ እያንዳንዱን ነገር። እስቲ አብረን የምናይ አብረን የምንሰማ ነው የሚሆነው። ወንድማችን በጣም እናመሰግናለን። ካሜራ ይገጠምልህና በካሜራ ገብተህ ሁልጊዜ እንደምትጠይቃቸው በቃ ስለ ጓደኛ እያንዳንዱ ነገር መጠየቅ ነው። እኛም ለማስረጃ ይጠቅመናል ማለት ነው። ውድ የአንድነት ሚዲያ ቤተሰቦች እንግዲህ አሁን እነግራችኋለሁ። ይህን ቪዲዮ ላይክ፣ ኮሜንት፣ ሸር እንዳይረሳ፣ ሰብስክራይብ የምትለዋን መንካትም እንዳይረሳ። እንግዲህ ከኛ ጋርም ሊንክ እናስቀምጣለን። የገባችሁ ሰብስክራይብ ያደረጋችሁ ይህን ወንድማችን እናበረታቱት። እውነታውን አጣርተን ተመልሰን ምንመጣ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን በድጋሚ ተመልሰናል መጥተናል ማለት ነው። እዚህ ደግሞ የተገኘንበት ምክንያት ወንድማችን አስፋው ገብቶ እያንዳንዱ ነገር በካሜራ ቀርጾ እንዲያሳየንና ለእኛም ማስረጃዎች እንዲጠቅሙን ነው። ማስረጃዎችን ለማየት ነው ማለት ነው እዚህ የመጣ ነው። ስለዚህ ወንድማችን ካሜራ ይገጠምልሃል። ሳትሸማቀቅ ቤታቸው ሄደ እያንዳንዱ ነገር እንድጠይቅ ነው እዚህ የመጣ ነው። ሰፈራቸው ድረስ ነው የመጣ ነው ማለት ነው። ስለዚህ እያንዳንዱን ነገር አብረን የምናይ ይሆናል። ካሜራማን ካሜራ አዘጋጅለት። በድጋሚ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወንድሜ ግን ምንም ያስፈራ ነገር የለም። በዚህ አጋጣሚ እኛ ያለን ከኋላ ካሜራውንም ላይቭ ስለምናይ እዚሁ ጋር እያንዳንዱ ነገር ስለምናይ አንተ ሳትፈራ ሳትሸማቀቅ ጥያቄዎችን ጠይቅሽ። ኧረ ችግር የለም። ተመገላመጥ ውጭ እኮ ምንም አያደርጉም። የተለመደውን አይችሉም። ስለዚህ እያንዳንዱ ነገር ጠይቅ ማለት ነው። ተመልካቾቼ በድጋሚ አብራችሁን ቆዩ። እኔ ነኝ። አስፋው ነኝ። ክፈት ነው። እንዴት ነህ? ሰላም ነው። ስንት ጊዜያችን? ሰላም ነው። መቼ ቀን መጥቼ ነበር እኮ እስከ ሰሞኑን አይደለ? አንተ አልነበርክም። እናስ እንዴት ነህ? ሁሉ ሰላም። ሲስተር እኔ ምንም አልፈልግም። ምን ሲስተር የት ሄደች? አይ አልፈልግም።
እና ደህና ነው ግን እኔ ደህና ነኝ። አንተ ሰላም ነው? እኔ ሰላም ነኝ። መች ማለት ነው የመጣው? አዲስ አበባ መጥቻለሁ እኮ አንተ የለም ነበር እዛ። የኛው ሳምንት አላገኘሁም። መቼ ነው ዛሬ? ማን ነው? መጥቻለሁ እኮ ከአራት ቀን በፊት አልነበርኩም። ሲስተር ማለት ነው። እና የት ሄዳ ነው ሲስተር? ደህና ናት አለች። አይ ውስጥ ገብታ ነው ፈልጋ ነው። አይ እኔ በቃ ያው የተለመደውን ጥያቄ ነው የምጠይቀው። ምንድን ስለ አላዛር ነው? ምን አዲስ ነገር አለ? የት ነው ያለው ወንድም? እና አሁን ምን ፈልግ? እኔ ወንድም እንኳን እናንተ አልተጨነኩም ታውቃለህ እኮ። ለምንድን ነው እስካሁን እሺ ዝም ያለኝ? እሺ አያወራኝም እንዴ? ታውቅ የለ እዛ ስራ አለ፣ ሰዓት ደግሞ አለመገጣጠም አለ። እኛ ጋር እሱ ስንት ሰዓት መሰለህ? ሌሊት ምናምን ይደውላል። አሁን ራሱ ልተኛ ስል ነው የመጣው። ቆይ በጣም አድክሞኛል ነው የምልህ። እሺ ቆይ እናንተ እንዴት ነው እያወራችሁ ያለ? በምንድን ነው የሚያወራችሁ? እኮ አልኩህ ሌሊት ይደውላል፣ በዛ እናወራለን ምናምን። ታዲያ ለምንድን ነው ለኔ የማይደውልልኝ? በቃ ካልፈለገስ አንተ ይገባል እንዴ? ለምን አይፈልግም? ቢያንስ እኔ እንኳን በሰላም ገባህ እኮ ልለው እፈልጋለሁ። በቃ እኔ ልልሃለሁ እባክህ በቃ እኔ ይኸውልህ ስመኝ እሱን ማውራት እፈልጋለሁ። በምን ሁኔታ ውስጥ እንዳለ እሱ ካልፈለገስ አይፈልግም። በቃ አንተ አትረዳም እንዴ? እኔ እንደው ለምንድን ነው የማይፈልግ? እሺ ሰላም ነው እንዴ? ደህና ነህ? ደህና ነኝ። ምንድነው የምትጨቃጨቁት? የጀለቅሶ ምንድነው የሚባለው? ሻይ ቡና ምንድነው የምጠጣው? እኔ ምንም አልፈልግም። በቃ አሁን የት ነው ያለ እሱ? እኔን ለምን አያወራኝም ነው እኮ ነገር እኮ ውጪ ሄዳለህ አይደል እንዴ? ውጪ የት? ጣሊያን ሄዳለህ እኮ። እሺ ለምንድን ነው እኔን የማያወራኝ? እንዴ ሲመቸው ያወራሃል። ከኛ ጋር እያወራ ነው ታዩ። ለምን ከተመቸው አይፈልግም። ነገርኩህ እኮ በቃ አይፈልግም። እኔ ምን አደረኩት? ምንም እኮ አላደረኩትም። መጀመሪያ ነገር ሳይነግረኝ እንዴት ይሄዳል ማለት? ጓደኛ ማቾች ነን። ከዛ ደግሞ ሳይነግረኝ አሁን እኮ ያልነገረ ምክንያት አሁን ተረጋጋ። መጀመሪያ አስቢ። እኔ ለምን እኮ ተረጋግቻለሁ እኮ ያልነገረ ምክንያት ባለፈው ብለህናል። ተደጋጋሚ መተህ ነግረናል አይደል? ፕሮሰሱን በሚስጥር ነበር የያዘው። ለዛ እሺ ቆይ ይሁን በቃ በሚስጥርም ይሁን ግን ለምን አሁን ብናወራ ምን ችግር አለው? እኔ ወይኔ ጉዴ! አንቺ ሲበቃ ዝም። አንቺ እኮ የተከሰለሽ ነው እንትን በቃ አልፈለገም። አንተ ዝም አትልም እንዴ? እሺ ቆይ ስሙኝ፣ እናንተን የሚያወራበትን ስልክ ቁጥር ስጡኝ። አንሰጥም። ቢፈልግ እኮ ይደውልልሃል። ኖ አንሰጥም። ምንም አታመጣም። አንሰጥም። ቢፈልግ እኮ ይደውልልሃል። ምን ማለት ነው? እኮ አንሰጥም። በቃ እሱ ማውራት ቢፈልግ ኖሮ አንተ ይደውልልሃል። አዎ ስልክ አለው ግን አልተመቸውም። ምንድን ነው አንተ ግድም ይባላል እንዴ? በሰው ወንድም ጓደኛዬ ነው አልካ። ጓደኝነት እዚህ ኢትዮጵያ ውስጥ ቀረ። ስሙ ጓደኝነታችን ምን ያህል ከፍተኛ እንደነበር ታውቃላችሁ። አዎ ግን ጓደኛ የፈለገ ከፍተኛ ቢሆን እንደኛ እንደ እህት እንደ ወንድሞች አትሆንም። አይሆንም። እኔ እኮ እንደናንተ ልሁን እኮ አይደለም። ከዚህ በላይ ምን ትል ታዲያ? አይደለም እንደሱ አይደለም። ያውራል። እኔ የምለው በቃ ደህና ነህ ወይ ብቻ ማለት ነው የምፈልገው። ደህና ነው፣ ሰላም ነው፣ እግዚአብሔር ይመስገን። አንተ ብር ፈልገህ? እኔ ብር ፈልጌ አይደለም፣ ደህንነቱን ብቻ ነው። በፍጹም ብር ፈልጌ አይደለም። አትሳሳት። በቃ ሰላም ነው። እኛ ነገር ብር አልፈለግም። ብር አልፈለግም። በቃ ደህና ነው ተባልካ፣ ደህና ነው እንደውለታለን። ሰላም ነው። እኔ በቃ እሱን ማውራት እፈልጋለሁ። አይገባችሁም እንዴ እናንተ? አልወጣም እንዴ? በሰው ይደረግ። በቃ ስልክ ቁጥሩን ውጣ። ምን አድርግ ነው? ውጣ በቃ። ኧረ ተው፣ ስልክ ቁጥሩን ውጣ። ኦኬ አስወጡት። አየው አስወጡት። ያ አባረሩት ገፍትረው። አባረሩሃል። አባረሩ ይበናት። አንጣት ካሜራ አስጠኝ። እያንዳንዱ ነገር ስላየሁኝ እንትን እንዳትልሽ። በቃ ማስረጃ ሰጠኛል ወንድሜ። አሁኑ ነው መሄድ ያለብን። እንግዲህ አያቸው እንዴት አዳፍተው እንዳስወጡ አየሁኝ። እንካ ካሜራ ማለት ያዘኝ ማስረጃው። ወይኔ ወንድሜ በቃ አንተ አትጨነቅ፣ እኔ ያለሁኝ ከዚህ በኋላ። እሺ ወንድሜ ያስፋው። እሺ በጣም ጥሩ። ቤታቸው ሄዳለሁ። የናን ነገር ስላዳመጥኩ ያስረጃልኝ። ለምን ገፍትረው እንዳስወጡ ጠይቃቸዋለሁ እነሱ። እሺ አንተ ከኋላ ከፖሊሶች ጋር ቆይ። እሺ ተከተል። ይሄ ነው ግቢ አይደል? ጥቁሩ ግቢ። ነው ግቢ ሳይዘጋ ቶሎ እንግባና ፖሊሶች ከኋላ ይግቡ። እሺ ኑ እዛው ጋር ቆይ።
እዚህ ቤት ማነው? ሰላም ለዚህ ቤት ሰላም፣ እንዴት ነሽ? ሰላም ነው? አሜን ይመስገን። እንዴት ነሽ? ከዚሁ ከወጣት መካከል ነው የመጣ ነው እና ብዙ ወጣቶች ሰላም ወንድም ስራ እንዲሰሩ የተለያዩ አይነት ጥረቶች እናደርጋለን እና ያው እዚህ ጋር ደግሞ ካሜራ አለ። ካሜራውን አጥፋ መጀመሪያ። ካሜራውን አይደለም ይጠፋል። ምክንያት ነው በመጀመሪያ ካሜራ ይዘህ ከዚሁ ከወጣት መካከል ነው የመጣሁት እዚሁ እና የመጣሁበት ምክንያት ምንድነው? ለወጣቶች የተለየ ስራ እድል ለመፍጠር ነው። አይ እኛም ስራ አለን። ወንድሜ ለምን ለምትዘጋው? እያናገርኩህ አይደል? ስራ አንፈልግም አለ። እያናገርኩህ ስራ አይደል? አለን እኛ። ሰው ላይ ቤት ይዘጋል? አይዘጋም። በቃ አንፈልግም አለ። ነው ይዘጋል። ምን ልታመጣ ነው? ተረጋጋ እንጂ አይደለም ካሜራ ይዘህ ምን ብለህ ማስክን አድርገህ እኮ ካሜራውን እንኳን ሳናይ ለምንድን ነው እንደዚህ ያደረግከው ነው እኮ ታዲያ የሚባለው። ጥያቄው አይቀድምም? እኛ ስራ አንፈልግም። ስራ ነው አይደል ያልከው? አይደለም ስራ ብቻ አይደለም። አዳምጡኝ ይኸውልሽ አዳምጪኝ። ስራ ወንድሜ አትዝጋው። ስራ መስጠት እኮ ሳይሆን ለእናንተ ያልኩት የተለያዩ የብድር አማራጮች አሉ እና ለእነሱ ተጠቃሚ ወንድማችን ውጭ ያለና እሱ ገንዘብ ይልክልናል ይሆናል እኮ። የመኪና ብድሮች አሉ፣ የቤት ብድሮች አሉ። ጉድ አንፈልግም አለ እኮ አባቴ። አዳምጠኝ እንጂ ወንድም፣ ወጣት አይደለ? እንረዳዳ እንጂ ስራ እኮ ነው እየሰራ ያለው። ባይሆን መታወቂያ በለኝ ገብቶሃል? መታወቂያ ስትለኝ ደግሞ መታወቂያ አሳይሃለሁ፣ የስራ መታወቂያ እንዳትጠራጠር። ያ እኮ ፌስ ማስክ ደግሞ ያደረግኩት ምንድነው በቃ ተላላፊ በሽታዎች በሰው ዘንድ ስላሉ ሰው ላለመበከል ነው። ቢያንስ እሺ ወጣቱ የት ነው የሚውለው፣ የት ነው የሚሰራው፣ ምንድነው መስራት የሚፈልገው የሚሉትን ጥያቄዎች ልትመልሱልኝ ትችላላችሁ። እንደ ወንድም ለእኔ ትተባበሩኛላችሁ ስራ እየሰራው ስለሆነ። እኛ ቤታችን ነው ስለሌለ ወጣት ደግሞ አሁን እዚህ እና አቤል ቤት ነበርኩኝ። አቤል እንግዲህ ጎረቤታችን ወጣት ልጅ እዛ ጋር አሁን በጣም ብዙ አይነት ኢንፎርሜሽኖች ሰጥቶኛል። ስለዚህ እናንተ ኢንፎርሜሽን ብትሰጡኝ ለእኔ ትጠቅሙኛላችሁ፣ ለእናንተ ላይ ጠቅማችሁ ይችላል። እንደ ስራ ለእኔ ስለሚጠቅመኝ ብቻ ካሜራውን ደግሞ የምቀርጸው ለስራ ኃላፊዎችን ለማሳየት ብቻ እና ብቻ ነው። እንዳልኩህ ወንድሜ ካሜራውን የምቀርጸው ለስራ ኃላፊዎች ብቻ ነው። የስራ ኃላፊዎች ይሄን አይተው ስለሚገመግሙ ገንዘብ አለው፣ ያ ሽልማትም አለው። ፈለጋችሁ የቤት እቃዎች ይኖራሉ ሽልማት። ከዛ ውጭ ደግሞ ስራ ነው የምንሰራ ካላችሁ ደግሞ ስራ ነው ችግር የለውም አጠፋልሃለሁ። ገንዘብ እኮ አለው ያልከኝ አንተ ከጥሩ ሁኔታ ነው አይደለ? ሰው ደግሞ ችግር የለውም አጠፋልሃለሁ። ገንዘብ ደግሞ ያስፈልጋል። መስራት ከፈለግ ተበድረህ ትሰራለህ። ካልሆነ ደግሞ ሽልማቶች አሉ ብዬሻለሁ አይደል? የቤት እቃ፣ ማጠቢያ፣ ፍሪጅ፣ ስቶቭ፣ ኦቭን ደስ ያላችሁን አመሰግናለሁ። ና አንድነት ግባ። እንግዲህ ውድ ተመልካቾቻችን በመልካም ፈቃዳቸው ማለት ነው ቤታቸው ገብተናል ማለት ነው። እንግዲህ አንዳንድ ጥያቄዎችን ጠይቀን የተለያዩ አይነት ምላሾችን ካገኘን በኋላ ሽልማቶች ይኖራሉ። እነዚህ ሽልማቶች እንግዲህ የስራ ሽልማቶች ናቸው። እንደውነት ሌላ የተለየ ነገር ግን አይደለም የሚመጣው፣ ወይም ደግሞ ትልቅ የገንዘብ የሚባል ምንጭ የለንም። እንደውነት ለመናገር ግን ደግሞ ሰውን ሽልማት ለማሰኘት በቃ ለሽልማቱ ሽልማት የሚሆኑ ነገሮች ያ ከቤት ዕቃ እና ከተለያዩ እና ዋናው ሽልማታችን ስራ ነው። ያ ስራና ስራ ብቻ ነው። እንግዲህ ምናልባት የሶፋውን ገንዘብ ሶፋ ስላላችሁ በገንዘብ ይቀየርልን ካላችሁ እሱ መብታችሁ ነው እና እስቲ እንተዋወቅ እስቲ። እኔ ልዑል እባላለሁ፣ እናንተ እንተዋወቅ። እኔ ቤዛ እባላለሁ። ወንድሜ ናሆም ቤዛ። ባለትዳር ቤተሰብ እህትና ወንድም ምንድን ናቸው? እህትና ወንድም። ያው ያየሁት ነገር ስላለ ነው ከፊታችሁ ላይ እንጂ አሁን እድሜያችሁ የባለትዳር ነው የሚመስለው። እንደሆነ እንዴት ነው ስራ ምን ላይ ነው የምትሰሩት? ሰራተኞች ነን ሁለታችን። ስራ እንሰራለን። እና ስራ እንዴት ነው? በምን እናግዝኛ? አሁን እኛ ዋናው እንትናችን ምንድነው የመጣንበት ዓላማው ስራ ካለሽ አስፋፍተሽ እንድትሰሪ ከዓለም ባንክ በተገኘ ድጋፍ ገንዘቦችን እንሰጣለን። ያ እንደዚህ አይነት ፍላጎት ካላችሁ ወንድም ወጣት ነው ራይድ መስራት ብትፈልግ በባንክ ተበድረህ ሰርተህ ትከፍላለህ ማለት ነው። ያው እንዳልኩ ነው። ያው ስራ አለን ምን አለን ግን
ማንም ሰው ተጨማሪ ገንዘብ አይጠላል። ገባ አይደለ? ባለሀብትም ቢሆን ሚሊዮነር የሆነ ሰው ቢሊዮነር ቢሆን አይጠላም። እኛ ያለን ገንዘብ ላይ እንጨምር ምንም ማተን አይደለም። እንደምታየው ቤታችን ሙሉ ያጣነውን ነገር የለም። ገንዘብ ቢኖር ደግሞ አንጠላም። ያው በጣም ደግሞ ደስ የሚለው ነገር እንደዚህ ወጣትነት ሲሰሩ ቤተሰብም ሲያይ እናት አባት ሲያይ ደግሞ በጣም ደስ ይላል። ቢኖሩ በህይወት ጥሩ ነበረ። በህይወት የለም ወይ እናትም አባትም በህይወት የለም። በጣም አዝናለሁ። በጣም መጽናናትን ይስጣችሁ፣ ለእነሱም ነፍስ ይማር። በጣም ጥሩ በጣም ጥሩ ማለት መጠየቅ የሌለብኝ ጥያቄ ነው መሰለኝ። ወደ ጥያቄ ሊናችን የተረበሸ ነው ትንሽ ወደ ጥያቄ። እሺ በምን እናግዛችሁ? እኛ ምንድን ነው የምትፈልጉት ነገር? እንዳልኳችሁ ነው የመጣሁበትን ዓላማና በምን ብናግዛችሁ ይሻላችኋል? ያው እሱ መኪና ቢገዛ የተሻለ ነገር እንጂ ደምተ ቤቱ ሁሉ ምንም የጎደለ ነገር የለም። እነሱ ራይድ ምናምን መስራት ይፈልጋል። ሌላ እህት ወይም ሌላ ወንድም የላችሁም? አለን ወንድም፣ አንድ ታናሽ ወንድም አለ። ኦኬ። ታዲያ እሱ የት ሄደ? ውጭ ነው። ኦኬ። ውጭ ሀገር ወንድም አለኝ ምናምን ያልክ ቅድም ዋለ እናንተማ ታዲያ ለምን መበደር ያስፈልጋል? ወንድም ሳለ ወንድም አይገዛልህም? አይ ቅርብ ጊዜ ነው የሄደው። ኦኬ። በብዛት ገንዘብ አይልክም እሱ እና ያለበትም ነገር ጥሩ አይደለም እና በዛ ምክንያት እናንተ ደግሞ ከሱ የተሻለ መቼም ቅርብ ናችሁ። ከውጭ ድረስ ወደኛ ከሚላክ ሀገር ውስጥ ያለ ሰው ይሰጣል። ተሻለ አይደል? እንደዛ ተሻለ። መቼ ነው የሄደው ወንድማችሁ? ቅርብ ጊዜ ነው። 2 ወር 3 ወር ቢሆነው ነው። በህጋዊ መንገድ ነው የሄደው? አይ በሊቢያ በህጋዊ ነው። አቤት በሊቢያ ነው። ምን ነው መልሳችሁ ተለያየብኝ? አይ እሱ ስለማያውቅ ነው። በሊቢያ ነው የሄደው። በሊቢያ እንዴት ነው በሊቢያ ሄደው? በዚህ ዘመን በሊቢያ ይሄዳል? እኛም አልሰማንም ነበረ። እዛ እንደደረሰ ነገረን። አሁን የት ነው ያለው? አውሮፓ ገባ ወይስ እዛው ሊቢያ ነው? ጣሊያን ነው። ጣሊያን? በጣም እድለኛ ነው። ገንዘቡ ማን ከፈለለት? ራሱ ይሰራ ነበር። እሱ ነው። ምን ነው ምላሻችሁ የተለያየብኝ? አይ እሷ ናት ልክ። እኔ እሱ አያውቅም፣ ብዙ አላውቅም እና ከፍሎ ነው ሄደው። በጣም ደስ ይላል። በጣም ደስ ይላል። እና ሲሄድ አሁን ብሩ ግን ስለ ሽልማት ምናምን እንደወዳልከው እንሂድ። እሺ እንይዛለን። እሱ በቃ ገብቷል። ይደውልላችሁ ነበር እዛ ሲሄድ መንገድ ላይ ያለ አንዴ ሁለቴ ደውላ። መንገድ ላይ ምንድን ነው ማለት መመሳሱ ለምን እንደሚለያዩ አንዳንዴ ለእኔ ይደውላል፣ ለእሷ ሳይነግራት ገባ እና ለዛ ነው ሰላም ብላታለሁ። እሱ ሲደውል ሰላም በልኝ ይላል ምናምን። በዛ ነው በብዛት ገኙ ስልክ ቀይረሻል ነበር። በዛ ምክንያት አጋጣሚ ደግሞ እኔ ስመጣ የሰማሁት ስኮላርሺፕ ደርሶት ሄደዋል ነው ተብሎ የሰማሁት። ማን ያለው እናንተ ሳትሆኑ ከውጭ ነው እንጂ እንደዛ የሰማሁት። ሀበሻ ያወራል ታውቅ የለ ግምቱንም ያወራል። 1 ሚሊዮን የተባለውን 10 ሚሊዮን ብሎ ያወራል። ታመመ አልጋ ላይ ተኛ የተባለው ሞተ ብሎ ያወራል። ሀበሻ እንደምታውቀው ኦኬ፣ ወረኛ ነው ሀበሻ። አንተ ምንድን ነህ? ነኝ ግን ያው እኔ አልዋሽም ልልህ ስለፈለኩ። ያው ለወንድማችን ደግሞ ከኛ የበለጠ ቀራቢም የለም እና ገንዘብ ላከላችሁ ከሄደ? አንዴ ልኳል። በህጋዊ ነው ሄደን ያልከኝ አይደል? አይ በህገ ወጥ ነው። በሊቢያ እንዴት ሀሳብ መጣለት? እንዴት መጣለት? ማንኛውም ሰው ያው ሁሉም ወጣት መሰደድ አሁን ከገባ በኋላ ደወለላቸው? ደውሏል። በጣም ደስ ይላል። ስልኩን ልሰጡን ትችላላችሁ? ለምን ምን ይሰራል? ምን ያደርጋል? ልታወራ የመጣው ሌላ አሁን የምትለው ሌላ ከሱ ገንዘብ እንትን ልትል ነው። ለእኛ ስጠን ስንል ከሱ ልትቀበል እኛ ራሷን ጠይቀው ምን ለማለት ፈልገው ያያቸውን ካሜራ ነው ምንድን ሲጠይቃቸው ከሰማነው ነገር ጠይቃቸው። እሺ እውነት ለመናገር ሽልማቱ የሚያጠነጥነው ስለ እሱ ነው። ስለ አላዛር ነው ስሙ ካልተሳሳትኩ አይደል?
ስለሱ አንዳንድ ጥያቄዎች ስንጠይቃችሁ በቃ ስለሱ ከሆነ በምን አወቃችሁ? ለምን እንወጣለን? አይደለም በምን አወቃችሁ? አላዛር ስሙ በመሆኑ ራሱ የቅርብ ጓደኛዬ ነበር ለኔ ያጋጣሚ። አታውቀውም? የቅርብ ጓደኛ የለውም። አንድነት ይባላል። አንድ የቅርብ ጓደኛ አለው። እሱንም በቃ መጥቶ አባረነዋል። ስለዚህ አሁን ለምን አባረራችሁ? ለምን አባረራችሁ? ገንዘብ ሊጠይቅ ነው እንደናንተ ከኛ ሊቀርበው አይችልም። አይደለም ስልኩን አላችሁ እና ምን ሰላም ልትሉት ሰላም ነው። ካሜራውን ዝጋለ። በጣም የምወደው ከትምህርት ከልጅነት የጀምሮ አብሮኝ ተማረ ጓደኛዬ እና አሁን እንዴት ትዝ አለ? የዛ ጊዜ ሳታገኘውም ነበር? እንገናኝ ነበር ግን ይሄን 3 ወራቶች እኔ እዚህ አዲስ አበባ ወይ ይቅርታ አባቴ በእናትህ ካሜራውን አቋርጠውና አንዴ ውጡ። ካሜራው ይሰጣል። ምን ማለት ነው? ለምን አትወጡም ብላችሁ የገባችሁ ቤታችን እኮ ነው ጭራሽ መጣችሁ። አሁን ደግሞ ጉዳዩን ስለሱ እኛ እኮ ቀላል ጥያቄ ነው የጠየቅናችሁ። እሺ ምን ደውላችሁ ከሆነ ምን ይሰራል? ገንዘብ ስንት ተቸግሮ ገንዘብ ይሶኬ እዚያው አወራለሁ። አንፈልግም። ለምን ነው የምሰጠው? እሺ ስልኩን ለኔ መስጠት ካላስፈላጊ ደግሞ ከሆነ ሞባይል ስልካችሁ ውስጣችሁ አውደውልኝ። እንዴ ሌሊት ነው የሚሆነው በእነሱ ይሄን ይተውት ይሆነ አረታለን አሁን ሌሊት ነው የሚሆነው። ተመሳሳይ የሰዓት ልዩነት ወይ ደግሞ የአንድ ሰዓት ልዩነት አይደለም። ተኝቶ ነው የሚሆነው። አሁን እሱ ወይ ስራ ላይ ነው ወይ ተኝቶ ነው የሚሆነው። ናይት እንትን ነው የሚሰራው እሱ ናይት ሺፍት ነው። የደወለበትን ስልክ አሳየኝ። እሱ ሲመቸው ነው ሳይህ እንዴ ምክንያት ስጠን። ሲመቸው ነው እሱ የሚደውለው። ምክንያት አሳማኝ ምክንያት ስጠን። እንዴ ውጡልን፣ በቃ እንደው ውጡልን። ነው አንፈልግም። ተነስ ውጡልን፣ አንፈልግም። ተነስ ውጣ። ሲጀመር እኔ አይግባ እያልኩ አንተ አልቀመጥም። ተነሱ እንውጣ። በክብር ቁጭ ቤት ጭራሽ በክብር ትላለህ እንዴ? ከቤት ይውጣ። እንደው አንተ ነህ ተረጋጋና ቁጭ በል። ምንድነው የምትቀመጠው? ተነሱ እንውጣ። አንተ ነህ ሁሉ ችግር ውስጥ ያስገባሃል። ወደዛ ተረጋጋ። ቁጭ በል። ቁጭ ብለህ አውራው። ከዚህ በኋላ ወደሱ እንዳትጠጋ። ቁጭ ብለህ መልስ። እሺ በስነ ስርዓት አውራው። በስነ ስርዓት አለ እያወራሁ ያለው። ቁጭ ብለህ መልስ። እሺ ካልሆነ የሚከተልህ ጥፍጣፋ ነው የሚከተልህ። እንዴ የምታረጉት በስነ ስርዓት አውራው። በገዛው እንደሚ እንደዚህ ነው እንዴ የምትሉ? ከገዛ ቤታችን ለምን አትወጣም? ለምን አትወጣም? ቤታችን እኮ ነው። እንደው ለፖሊስ ነው። እሺ ደውል። አላዛር ለዚህ ሁሉ ብር እና ምን ብለሽ በመድኃኒዓለም ደውል። በጣም ደስ ይለኛል። ደውል ደውል እንጂ አይ ለምን በዛው የት እንደሄደ ስለምናውቅ ምንድነው? አይ ምን ማለት ያስፈልጋል? አይደለም እንትን አንልም እንዴ ሆኖ ነው አርፈ ማጥቀመጥ በጥፊላችሁ ነው። ምንድነው የፈለከው? ስልኩን እስኪ የለንም ስልኩ አናሳይህም። እሺ ሂዶ ጣሊያን ሄዶ አላልንም እኮ ወንድምሽ ነው አይደል? አዎ ወንድሜ ነው። ግን ሲመቸው ነው የሚደውለው። እሺ የደወለበትን አንድ ስልክ አናሳያችሁ። ለምን እናሳያችኋለን? እንደ ቤታችሁ ሄዳችሁ ለምን አይደል እንደምትሰሩ የፈለጋችሁት? እኔ ካንቺ የምፈልገው ገንዘብ የለም እኮ ብር ነው እንሰጣለን። ብር ነው በእናትሽ። እኔ እነዚህ ጠፉኝ እንዴ? የማንም እንትን እየተመሰለ ካሜራ ደቅ ነው ምናምን የማንም ምናምን አትበለ። ለምንድን ነው ማለት ገንዘብ ፍለጋ ነው? ስርዓት ይኖር እንዳከበር ልክ ተከበር። ምንድን ነው ማክበር? ገፍተራ ነው የምታከብር? እሺ ነገር ነው እየገፈተርከኝ ነው እንትን የምትለው። ወንድሜ ካልመታ እያልከኝ እኮ ነው። ልትመታኝ ጭራሽ በቤቴ በትዕግስት ነው አይደል እያወራሁ ያለው? ቁጭ ብዬ እኮ ስለ ወንድሜ ነው። አልፈልግም፣ አልሰጥም። መብቴ እኮ ነው አይደል እንዴ? በቃ ውጪ ነው ያለው። መብታችን እኮ ነው። አሁን ጨዋታውን እንዴት እናድርገው መሰላችሁ? መብትና ግዴታችሁ ለዩ እኮ መብታችን ነው። ይሄ መብታችሁ ሳይሆን ግዴታችሁ ነው። አንድ ሰው ደብዛው ጠፍቷል የት ሄደ የሚባል ጥያቄ ወይኔ ጉዴ! ውጪ ላይ ሄዷ። እንኳን እግዚአብሔር ያደረገለት ደስ ይላል። ግሪን ካርድ ነው እስኪያገኝ አይመለስም። እሺ አይመለስም። በቃ ደስ ይላል። እግዚአብሔር ያደረገለት። አዎ ግን ከእናንተ ጋር ያወራበትን የስልክ መስመር አሳዩን እንውጣ። ለምንድን ነው የምናሳያችሁ? ምክንያት እኮ የላችሁም እናንተ። ምክንያት የላችሁም እኮ እንድናሳያችሁ። ስለዚህ ከሀገር አልወጣም። ለምንድን ነው ወጥቷል? ከወጣ ሳይህ ታዲያ ለምንድን ነው የምናሳየው? ምክንያት ስጠኝ እኮ አልኩ። ይሄን ያለ ይሄን ብለህ ምክንያት ስጠኝ። እኔ አሁን በትዕግስት ነው እያወራሁ። ጎረቤት ሁሉ የሚያውቀው ነው። ከተነሳው ግን ማለት ነው ከተነሳው ነው እየቀጠቀጥኩ ነው ማለት ነው። ምንም አታመጣም። አንድ ነገር ልንገርህ፣ ምንም አታመጣም ነገር ሰምተሽኛል? ስልክ የደወለበትና ሳይኝ አናሳያችሁም። በእኔ ነበር የደወለው። የኔ ስልክ ጠፍቷል። ቅድም ሲያወራ ሰምተዋል። ስልክሽ ጠፍቶ ነበረ እያለ ሲያወራ ሰምተዋል አይደል? ቀጥታ ነው ሲደውልላቸው ነበር። ኦኬ ከዛ ማለት እሺ ገና ከሜዱ ምን ያህል ገንዘብ ልኮላችሁ ነው? ኑሯችሁ፣ አለባበሳችሁ፣ አበላላችሁ ነገራችሁ የተቀየረ እግዚአብሔር ይመስገን። አንተ ገቢዎች ነክ የምንነግርህ ምንድነው? አይ ነው አስፈላጊ ነው። በጣም ብዙ ብር ነው። በሰላም መልሽ፣ በስነ ስርዓት መልሽ። መጀመሪያ በህገ ወጥ ነው የወጣው። በስነ ስርዓት በሰላም መልስ ለሚጠይቅ ጥያቄ ሰላማዊ ምላሽ ሲል እኮ እየሰጠኝ እኮ ነው። ሰላማዊ አይደለ እንዴ? ወንድሜ ስለሚልክልኝ ብር ሰላማዊ ምላሽ ነው እየሰጠኝ። ከሄደ በ3 ወሩ ገና እንኳን መደላደል ይችላል። እንኳን ብር የሚልክልሽ አንቺ ተደላደለ። እግዚአብሔር ይመስገን። እድለኛ ለፈጣሪ ይሳማል። በቃ ተመቸው። ምንም ያሳየንሽ የደወለበት አንድ ወይኔ ጉዴ! ምክንያት ሰጠኝ። እሱ ቅድም በቦሌ ሄደ በህጋዊ አለ። አንቺ በሊቢያ እንኳን እኮ ለመሄድ ሊቢያ ለመሄድና ከሊቢያ ለመውጣት 2-3 ወር እንኳን ይጨርሳል እኮ። በቃ ደግሞ አጨረሰበት እንዴ! ከዚህ እስከ ካዛንቺስ መሰለሽ
ወይስ ከዚህ ሜክሲኮ ከየትም ይሁን ደረሰ በቃ በትክክል ምንድን ነው አድርገህ ነው የምትለኝ? ለምንድን ነው እንትን የምትለኝ? ለምንድን ነው የማላወራ? አንተ እኮ ምክንያት የለህም። በትክክል መልስ። አየሽ ማስገባታችን ነው እንዳልቆላመምሽ የምትጠይቂውን ጥያቄ እያንዳንዱ በስርዓት መልሽ እኮ መለስንልህ እኮ በስርዓት መለስንልህ። ውጣልን በቃ ምንም አሳየንሽ። መውጣት አለመውጣት የሚባል ነገር የለም። ምንድን ነው? እሺ የደወለበትን አታሳየኝ። ብር የላከላችሁን ትራንዛክሽን አሳየኝ። ቀላል ነገር ትራንዛክሽን ሲሆን አካውንቴን አሳያለሁ። አካውንቴን አሳያለሁ። ትራንዛክሽን አካውንት ኬትም እንደ እሱ ነው የላከልኛ። ምን አድርግ ነው የምትለኝ? ምን አድርግ ነው የምትለኝ? ለምንድን ነው አትጠቁምብኝ? እንደው በትክክል አዋራኝ። በትክክል እየወራሁ ነው። እንደ ወንድ ልጅ ነው እየወራሁ ያለው እኮ አዋራኝ በትክክል። ታናሽ ወንድም በትክክል እየወራሁ ነው። እንዴት ታናሽ ወንድም ከዚህ ቤት ወጥቶ ስደት ብሎ በሊቢያ ሲሄድ ዝም አልከው? አላወቅንም። መጀመሪያ ፈለገ አይደለም መብቱ ነው። ፈለገ አይደለም ወንድም ስጋ ማለት ፈለገ ብለህ እሳት ውስጥ ልኳል። እሳት አይደለም እግዚአብሔር ይመስገን እንኳን ደረሰ። ትምህርቱን አልጨረሰም እኮ ከሄደ በኋላ በመንግስት መስሪያ ቤት ፖስተኛ ሆኖ ነበር የሚሰራው። እንዴት አወቃችሁ? እንዴት አናውቅ? ትምህርቱን እንኳን አላስጨረሳችሁትም። ለቅርብ ጊዜ ጓደኛዬ ነው። አሰሙም ትምህርቱን እንኳን አላስጨረሳችሁትም። ማን ነው ስምህ አንተ? ስሙ አንድነት አለችው። ቅድም አልሰማችሁትም? ግባ አንድነት ሲለኝ አንድነት ይባላል። አብሬው የተማርኩት የቅርብ ጊዜ ጓደኛው። ስለዚህ እሱ ስታደርጉት የነበረው ነገራቶች እንዳለ ደግሞ እኔ አይደለም እንደውም አንፈልግም ምንም መናገር ነው የሚባል ጓደኛ የለውም። ዛሬ ምንም መናገር ሳናቅ መረጃ ምንም ማለት የአንድ እናት ልጆች ስላልሆናችሁ ነው? የአንድ አባት ልጆች ብቻ ስለሆናችሁ ነው? ወንድም ስጋ አይደለም እንኳን በስጋ የሚዛመድ ቀርቶ አይደለም አጠገብ ጓደኛ ራሱ ሲጠፋ እኮ ይጨንቃል አይደለም። እኛ ደግሞ ጨነቀን እኮ ነገርናችሁ። ተረዳን እኮ ያስገባችሁ ተረዳን ነገርናችሁ። ደህና ነው አለ። እሺ ስልክ አገናኝ። ለምንድን ነው በደወለበት ሰዓት ወይ እናገናኛለን። አሁን ሌሊትም ቢሆን እንደውልልሃለን። እኔ እደውልልሃለሁ። ስልክን ስጠኝና ውጣ። እስከዛ ድረስ ጣቢያ እንሄድና ጣቢያ ረፉ። ለምንድን ነው ጣቢያ የምንሄደው? አንወጣም። ለምንድን ነው ከፈለጋችሁ ይኸውልሽ ለቀልድ ምናምን አይደለም እዚህ ጋር የተቀመጠው። የምን ቀልድ ነው የምትወራው? ቀልድ ቁም ነገር ነው ያወራነው። ስሙኝ አሁን ጉዳዩን ቀለል እናድርገው እና እናውራ እንደተማረ ሰው። አንድነት እባላለሁ። ያላዛር በጣም የቅርብ ጓደኛው ነኝ እያልኳችሁ በጣም የቅርብ ጓደኛው ነኝ እና ጓደኛዬ ጠፍቷል እና ውጪ ወጣ ተብሎ ሰማሁ ምናምን በቃ እንዴት ሳይነግረኝ ወጣ ምናምን የሚል ጭንቀት ውስጥ ነው። ስለዚህ ጓደኛው ውጪ ወጥቶ ከሆነ እዳም የለበትም። እኔ እሱንም ገንዘብ አልፈልግም። እዳ ካለበት እኛ እንከፍልለታለን። በጣም አሪፍ ግን እኔ እዳ ምናምን ኑሮበት ሳይሆን በቃ እህት እና ወንድሙ ናቸው። እሱ ነገር ደግሞ አባሻ ሲያልፍለት ሰው አይወድም። እሱ ሌላ ጉዳይ ነው። ስማኝ እሱ ሌላ ጉዳይ ነው። ስማኝ ከዚህ በኋላ እንደዛ አይነት አፍ መክፈቶች መታወራ ከሆነ ተረስቼ መውጣት ፈልገህ ከሆነ እናገናኛለን። እሱን መንገድን ታገናኙኛላችሁ። ግን አሁን እሱ እዛ ሀገር ተሳክቶለት እንደሚኖር በሊቢያ ሄዱል የወጣው እኔም ለመውጣት ሀሳቡም ስላለኝ ደላሎንም ስታገናኘኝ ምን ያህል እንደማምነው ባላዛር አረጋግጦልኝ። ቀላል ነገር ሞባይል ስልካችሁን አምጡ። ላላዛር ያወራችሁበትን አሁን አደውለት ያወራችሁበትን አይደለም ደላሎ በሱ አይደለም ደላሎ እኮ በሱ ነው ወጣው አይደለም ራሱ አላዛር እሱ ለሊት ሲደውል የማን ደላላ እንደሆነ ስሙን አድራሻውን ስልክ ቁጥሩን ይነግራል ገና ሲደውል ለሊት ማለት ነው። ስለዚህ ለሊት እስከሚደውል እኛ እዚህ መቀመጥ እንችላለን። ሰር የለም። ለምን እንደኛ ፕራይቬሲ የሚባል ነገር የምን ፕራይቬሲ ነው? የምን ፕራይቬሲ ቤታችሁ አትሄዱም? ቤት ሌላ ጉዳይ ነው። አላዛር የት ሄዶ ነው እኮ? ነው ጣሊያን አልወጣም። እሺ አሳዩን የወጣበት ማን ገንዘቡን ከፈለለት? በህጋዊ ሌላ እኔ ነኝ እሱ ፖስተኛ እንደሆነ እኮ እናውቃለን። ዝም ብዬ ነው እኔ ነኝ እኮ እኔ ነኝ የከፈልኩት። ከየት አምጥተህ ከፈልክ? አንድ ምናምን ሚሊዮን ብር ከየት አምጥተህ ነው የከፈልኩት? እኔ ደህና ሰራለኝ። አትቀጥቀጥ አንተ እንደው እንደዚህ ቆፍጠን ብለህ ምንድነው ስራ? ደህና ስራው ምንድን ነው? እቃ ምን አሸጣለሁ አየር ባየር እና በጣም ትርፋል ይኖራል። ገንዘቡ እኮ መኪና ምናምን የከፈልክበትን ደረሰኝ አውጣና አይደለም የምን ደረሰኝ ነው አይደለም እና በለሱ ህግ በህገወጥ ለሚወስድ ካሽ ነው የሰጠነው ለዛ ሰውዬ። ስንት ብር ሰጣችሁ ካሽ? 1.3 እንደዚህ በካሽ በሻንጣ ይዛችሁ ሄዳችሁ ሰጣችሁ። እሺ እንዴት ነው? ከምን ባንክ ነው ያወጣችሁት? አይደለም እኛ ከምን ባንክ አወጣችሁት?
ላኩ ሲለን ነው የምንልከው። ከምን ባንክ አወጣችሁት? አለ ከባንክ አይደለም የተቀመጠ ነው። ካሽ ብር የምናስቀምጠው እዚህ ቤት ቁጭ እያደረጋችሁ የተወሰነ የሚያስፈልገን ስለምናውቅ እሱ ያናገረን ስላለ ከዚህ በካሽ ነው የምናስቀምጠው። ምንም ማብራሪያ ለምን አስፈለገ እንዴ? እሱን 1.5 ሚሊዮን ብር አስወጥታችሁ ሰው ሀገርና እዛ ፈረንጅ ጋር እዚህ ከተማ ውስጥ ሰርቶ መኖር አይቻልም። አልፈልኝም አለ። ኢትዮጵያ ውስጥ አልፈልኝም አለ። በቃ አመነበት። ያመነበትን ደግሞ ለኩኝ በዶላር ነው የከፈላችሁ? ላኩ ሲለን እንልካለን። በህገወጥ በዶላር በጣም ጥሩ ሰዎች ዶላሩ ከየት አመጣችሁት እናንተ? እየዘረዘርን ከየት ነው የምትዘረዘሩት? እየዘረዘርን ብላክ አለ መርካቶ ብላክ የምናውቃችሁ ሰዎች ኦኬ ካሽ እየሰጣችሁ ብላክ የተቀበላችሁ ያለ የሌለ ነገር አትቀባጠር። ዝም ብለህ አሁን አይምሯችሁን አታስጨንቁ። ብላክ የሚያዘረዝራችሁን ሰው ታውቋል አይደል? ደውልለትና አሁን ብላክ እኮ ነው። ከስም እንኳን አትረዳም እንዴ አንተ? መንግስት ከያዘ እናንተ ለዞም ጋዜጠኛ ናችሁ ምንድን ናችሁ? እኔ ማዘርዘር ከፈለኩኝ እስቲ አሁን አይደለም እዛ መርካቶ የተጠይቅ ሁሉም እሱን ነው የሚጠቁመው። በቃ እሺ ነው የኔ ጥያቄ። ቀዳዳ ወሸታ ነገራቶችን ለማዋሸት አይምሯችሁን አታስጨንቁት። ጉዳዩን ቀለል አድርጋችሁ ንገሩኝ። በቃ ለኔ እንደተማረ ሰው እናውራ ከኔ። እኔ ነኝ አንድነትን ባልሆነ እኔ ጓደኛው ነኝ። ካሜራውን ያስኩት እኔ ነኝ። ስለዚህ ሁሉም የእናንተ እጃውን በእኔ እጅ ነው ያለው። ስለዚህ እቺ ካሜራውን ደልትልት ምናምን አድርጌ ልውጣ። እሺ ብር ነው የፈለከው? ብሩን መስጠት ካለባችሁ ሰጡኛለሽ። ቁጭ አሁን አይደለም ፈልግ ጣሊያን አይደለም ያለው አላዛር ጣሊያን ስለሌለ የት ነው? አዲስ አበባ የታርጋችሁት ነው? በህይወት የለም በህይወት አለ። ቀለል አድርጋችሁ እንደወጣ ታው ጣሊያን እኮ ነው። ጣሊያን አይደለም የኔ ወንድም ጣሊያን ነው የምትለኝ ከሆነ ተነስተን ሁለታችንም ወደ ህግ አካል እንሄዳለን። ጉዳዩ እስከሚጣራ ትቆያላችሁ። የመጀመሪያ ተጠርጣሪዎች ሁለታችሁ ስለሆናችሁ ጣሊያን ነው ሄደው ብለናል። ይሄን አላመንከንም? አዎ ውጣ ተነስቶ ከዚህ ቤት መውጣት ካለብንም ሁለታችን ተያይዘን ነው። ለምንድን ነው ወደ ህግ አካል ማለት ነው? ቁጭ በሉ ስሙ ጫንስ ማለት ነው እንዴ? ቁጭ በሉ ከዚህ በኋላ ውጣ የሚባል ነገር እንዳትሆኝ። እዚህ ቤት ይሄን ጉዳይ ሳና ከዚህች ቤት ምን ወጣበት ጉዳይ ጣሊያን ነው የምትሉኝ ከሆነ ማስረጃ ሳይሉኝ ምንድን ነው የምወጣው? እሺ እኮ በር ላይ አሳየው ማለት እሺ እኮ እናገር ያዙት። ወዴት ነው የምትወስዱት? ስማኝ አሁን ወንድምሽ እንደዚህ ተንቀልቅሎ እንደወጣ ቀጥታ ወደ ህግ አካል ነው የሚሄደው። ስለዚህ ጉዳዩን ቀለል አድርገሽ አውሪኛለሽ። ሴት ነሽ፣ ጉዳዩን ከራስሽ ንጹህ ማድረግ ትፈልጋለሽ ብዬ አስባለሁ። ውሻ ስለዚህ ቀለል አድርገሽ አውሪ። ምንድን ነው የተፈጠረው? ነገርኩህ እኮ ወንድሜ ጣሊያን አይደለም አላዛር። ጣሊያን ነው እመኚኝ፣ አላዛር ጣሊያን አይደለም። ጣሊያን ደግሞ ከሆነ ማስረጃዎች አሳየኝ። እሺ በመጀመሪያ በህይወት አለ የለም? ይሄን ብቻ ንገሪኝ። አለ። እሺ የት ነው ያለው? ጣሊያን በሊቢያ በኩል አድርጎ ጣሊያን ገባ። ጣሊያን አይደለም። በጣም ስለምጠሉት የእንጀራ ወንድማችሁ ስለሆነ በእናት ስለማትገናኙ የቅርብ ጓደኛዬ ነው አልኩሽ እኮ አብረን የተማርነው። በፍጹም እኔ እንደዚህ አይነት ጓደኛ የለውም። ዛሬ ወቂ ባውቅም ካለብሽ። ሁለት በጣም ትጠሉት ነበር። ሶስት ደግሞ ኢቭን ነው እሱ ከመሰወሩ ከ3 ወር ማግስት ላይ በጣም ብዙ ለውጦች አለ። ይሄ ኢቭን ነው ይሄ ሶፋ፣ ይሄ ፍሪጅ፣ የተለያዩ ነገራቶች የተገዙት እሱ ከጠፋ በኋላ እሱ ልኮልን ነው። በሊቢያ ወጥቶ ከመቼው ገንዘብ ሰርቶ ገንዘብ ሜክ አድርጎ ነው ይሄን ቤት ሶፋ ፍሪጅ ምናምን ወደ 100-200 ሺህ የሚጠጋ ገንዘብ ይላክልሽ። ውሸቱን ተይው። ስለዚህ ቀለል ያለ ውሸቱን ተይው። ማሽን ለማንም አይጠቅም። እኔ አላሸሁኝ። ሰማሽ? በመጀመሪያ ደረጃ አላሸሁኝ። በየት ነው ሄደ? ይሄ የሱ ስልክ ነው። በሊቢያ ይቅርታ አንተው ቢጣራርጉት አሁን እኮ ይኸውላችሁ እናንተ ህግ አዋቂ ከሆናችሁ በጉልበት አትሄዱ። በቃ ስለዚህ በህግ እናወራ። በመጀመሪያ ደረጃ በጣም የቅርብ ጓደኛው ነው። ከካሜራ ጀርባ ደግሞ የምታይ ወንድሜ መርማሪ ጋዜጠኛ ልዑል ይባላል። ማታውቂው ከሆነ መርማሪ ጋዜጠኛ። የምን መርማሪ ጋዜጠኛ መሰለሽ? የወንጀል። እኛ ቤት ምን ወንጀል አለ? ስለዚህ ወንጀል ከሌለ መርማሪ ጋዜጠኛ ልዑል ደግሞ አብሮ የሚሰራ ሰው ነው። የኔ በጣም የቅርብ ጓደኛ። የለም ወንጀል እኛ ቤት። እኔ ወንጀል አለ አላልኩም። አንድ ሰው ጠፍቷል። ያ ሰው ደግሞ ጥያቄ ዘመድ የለውም። ኦሬዲ ዘመዶቹ እናንተ ናችሁ። ስለዚህ እኔ ደግሞ ጓደኛው ነኝ፣ በጣም የቅርብ ጓደኛ፣ ብዙ ነገሩን የሚያወራኝ ጓደኛ። ሄሎ ጤና ይስጥልኝ አቶ ያሲን። በምልክልህ ስልክ ሙሉ ማስረጃ ላክልኝ። የስልኩን እያንዳንዱን ሪከርድ ለፖሊስ ነው የሚጠቁመው። ለፖሊስ አይደለም ያሲን ይባላል።
ኦሬዲ ፕሮሰሶች የሚሰራ የኛ አካል ነው። ስለዚህ አሁን ስልኩ ላይ የታወሩት ወሬዎች በውስጥ ልክላለሁ ትራንዛክሽኖች በዚህ ስልክ ቁጥር የተመዘገቡ ያንን ተሮችን አዳምጠን ላንቺ ከባድ ይሆናል። የዚህ የወንድምሽ ስልክ ነው እየተጣራ ያለው። እሱ ነገር ተጣርቶ መጥቶ ግን ከምንነግሪኝ ነገር ለየት ያለ ነገር ካለ ምንም ድርድር ምናምን ወሬ የሚባል ነገር የለም። ተነሳስተን ወደ ነገር ቆን እኮ የሱስ ስልክ ተጣራ ወንድም የሱን 4 ጥያቄዎች መልሽ። ማን ገንዘቡ ነው የከፈለለት? ራሱ የሚሰራ ይቆጥብ ነበረ። ፖስተኛ ሰርቶ 1.5 ሚሊዮን ብር ነው 2 ሚሊዮን ብር እና የተለያየ ብድር አሁን ባለው ሲቹዌሽን ደግሞ ከማን ብድር ነው የወሰደ? እሺ ከተለያየ ሰው ግለሰቦች ለምሳሌ አታውቃቸውም። ማን እንዲህ በይ ስም ጥሪልኝ። አይ ስም መጥቀስ አልፈልግም። ልንከፍልለትም ነው ስም ጥቀሽልን። ራሱ ከፍላል ሰርቶ እንደሚከፍል ነገር ስም ጥቀሽልን ነው የተበደረው። አላውቅም እኔ አላስተውስ። የትኛውን ትጥቀስልኝ? እሺ የትኛውን ትጠቅሽልናለሽ? እሺ ጥቀሽ ስትበይ አይ እኔ አሁን አላውቅም። እሺ መቼ ነው ከኢትዮጵያ የወጣባት ቀን ትክክለኛዋ መቼ ናት? አይ ከሄደ በኋላ ነው ለኛ የደወለልን። ሲሄድ ሳይነግራችሁ ምንም ብሎ ነው ወደ ሊቤት ይሄ ያክል ብር ካለው ገንዘብ ፈልጎ ደወለልን ለኛ። ኦኬ ከዛ በኋላ ላክነለት። ማን ላከለት? እሱ ቅድም የወጣው ወንድሜ። እሺ ናሆም ማለት ነው። ከምን ባንክ ነው ገንዘቡን የላከለት? ቅድም ካሽ ነው የሰጠና አላችሁ። አሁን ደግሞ ላክነለት። አይ ላኩልኝ ሲልማ እንልክለታለን ብለን። ለማን ላካችሁት? እሺ በማን አካውንት ነበር የሚላክ? ወይስ ሊቢያ ሄዳችሁ ሰጣችሁት እናንተ? ቆይ እስቲ ቆይቶ አይ ሊቢያማ አልሄድንም እኮ ነገር ይመልሽ። እዚህ ሆነን በአካውንት ላክን። አላውቅም ነው አካውንቱ አሳይኝ። አቀብሉ ሲለን አቀበለ። አካውንቱ በምን ባንክ ነው የሚላክለት የነበር እኮ ነው ያልኩት አይደል? ሆነ ያላቀው ባንኩ ንግድ ባንክ ይመስለኛል። ንግድ ባንክ። በጣም ጥሩ። ይሄንን ደውዬ የአባቶች ስም ማን ነው? የሟች አባታችሁ ስም ማን ነው? በአባት ነው የምንገናኘው። ስሙ ማን ነው? አይ ስሙ ማን ነው? ናሆም ማን ነው የሚባል ያባቱ ስም? ዘገየ። ናሆም ዘገየ። ዘገየ ማን? ዘገየ በቀለ። እሺ ናሆም ዘገየ በቀለ። ወይ ውሸቷን እንዳይሆን ልጅ አይቶ በዚህ ስምም አጣራና እያንዳንዱ ነገር ማለት ነው። አይውልሽ ውሸት ከሆነ የምትነግሪኝ ዘምጥያ ነው የምትወርጃት። ምንም ውሸት የለም። እሺ ይሄው አሁን ምልክለት ነበር ብላለች። ልጁን አስገብቼ ጠይቋለሁ እያንዳንዱ ነገር መጠየቅ ትችላለህ። ያ ምንም ከኔ የተለየ ነገር እንትን አይልም። በጣም ጥሩ ነጭ አንቺ ነይ ትንሽ ተውስ። ምንም አይኖርም። ምን ይኖራል? ካሜራ ነው። እሺ ውጭ እጭ ታናዛትና ሱናም ናግባ ናሆም ዘገይ ነበር ስም ናግባና ቁጭ ብለህ በስነ ስርዓት አውራ። ቆይ እኔ እኮ ለምን ጉልበት እኮ እንደምትጠቀሙ ነው ያልገባኝ። እንዴ እኔ እኮ እየነገርኳቸው ዝም በል ዝም በል ሰማኝ። እኔ መልሼ በቃ ሰው ጋር ላለመደባደብ በጣም ነው የምለፈው፣ ግን ትዕቢታችሁ የምን እውነት እኮ ነው የተናገርኩት። እሺ ቅድም ምንድን ነበር ያልከኝ? ምንድን ነው ቅድም ምንድን ነበር ያልከኝ? እሺ በምንድን ነበር ገንዘብ የምትልኩለት ነው ወይስ በካሽ የሰጣችሁ? በካሽ ነው። ምንም የምትልኩለት ገንዘብ አልነበረም? ካሽ ብቻ ነው የከፈላችሁ ወይስ መሀል ማለት ከፍሉ ነበር? መሀል። እሺ በምን ባንክ? ንግድ ባንክ ነው። አንተ ናገራት እንተባት በጥፊ እንዳላዞረ እኮ እንደ ወንድ ልጅ አወራል። ሴታ ሴት ንግድ ባንክ በጣም ጥሩ። እየተጣራ ነው። ሰምተኛል። ናሆም ዘገየ በቀላል እየተጣራ ነው። የወጣውን ብር የላከውን ብር ለማን እንደሆነ እስቲ እናጣራለን እኮ። በቃ እኔ እኮ ነገርኩህ እኮ በቀለ ሰው ነው የላኩት። አሁን ደግሞ ንግድ ባንክ ምናቆስ አንተ በስትክክል አዋራኝ። በመድኃኒዓለም አትንተባተብብኝ፣ ፊቴ እንዳላበላሽልህ። ቀጥ ብለህ አውራ፣ አትንተባተብ። ምን አስፈራ? ወንድ ልጅ አይደለም እያመታችሁን ታዲያ እንዴት? እሺ ይኸውልህ አልመታህም። ከዚህ በኋላ አልመታህም። መታችሁን እኮ ከዚህ በኋላ አልመታህም።
እና ብትበጣ እውነቱን ግን ንገረኝ እኮ እውነቱን ነገርኩህ። ንግድ ባንክ እሺ ገንዘቡን ከየት ማመጣው እሱ ሊሄድ አይችልም 1.5 ሚሊዮን ብር 2 ሚሊዮን ብር ከፍሎ የሊቢያ መንገድ እንደዛ ስለሆነ እኮ እኔ የከፈልኩለት ከየት አመጣው ገንዘቡ እኮ መጀመሪያ ከየት አሸጣለሁ የምን ዕቃ መኪና ምናምን አየር ብቻ እንደ ደላላ ምናምን ብላ ያዘው በቃ አየር ላይ ሲመጣ ትሸጣለህ እሺ ሽጥ እሱም አይደለም ግድ አይሰጠኝም መሸጥ ጥሩ ነው ገብቷል አሁን ግን እኔ የምፈልገው ትክክለኛ መረጃ ይሄ ልጅ በየት አድርጎ ነው አንተ ቀደም በዋናው በህጋዊ መንገድ ብለኛል እኮ ብዙ እኮ ስለ ይኸውልህ ለጓደኛው እኮ በስኮላርሺፕ ነው የደብላችሁታል አይደለም እሱ እኮ ዝም እንዲል ነው ህገወጥ ቢል አንተን እሺ ዝም እንዲል ለኔም ትክክለኛውን ነገር ንገረኝ እኮ አሁን እኮ እሱ ዝም እንዲል ነው ውሸቱን የነገርኩህ ምክንያቱም ህገወጥ ካለን መንግስት ሳይገባበት ምናምን ይላል ገባ አሁን ደግሞ ለአንተ አሁን እውነቱን እየነገርኩህ ነው ምንድነው እውነቱ በቃ በሊቢያ ነው ሄደው እሺ በሊቢያ አዎ ቅድም በብላክ አዘርዝረንም ስትል ነበር አሁን ይኸውልህ ስልክህን እየተጣራ ነው የለም እኛ ጋር ነው ስልክህ እኛ ጋር ነው ስልክህ እየተጣራ ነው ለምን እሺ ተመልሼ አንተ እሷ ናት እህት አንተ ናት አይገርምም አንተ እህት እሷ እንኳን አትፈራም እንደዚህ ቆፍጠን ብላ አውራ እንደ ወንድ ልጅ እየመጣች በህይወት የለም አለ ጣሊያን ነው በቃ ምን አንበርተተ ታዲያ እንደ ወንድ ልጅ ቆፍጠን ብለህ መልስ ስጥ እየመጣችሁን ታዲያ እሺ ጣሊያን የት ከተማ ነው ያረፈው አስደውልና ሮም አንተ የሚያውቃት ሮምን ነው ጣሊያን ውስጥ ሮም አስደውል አይ ብዙ አለ ሲሲሊያ ምናምን አሉ አይደል እንዴ ሮም አይደል ሮም እሺ ሮም አስደውልና እንደዚህ አይነት ስደተኛ መግባትና ለመግባት ብቻ ታስደርጉ አሁን ያስጠይቃለሁ አይደለም ብዙ አቆማ ልክ እንደመጣ አይደል እንዴ ለኛ እኮ ነው እንዴ ቆይ ይሁን ስደተኛ ካምፕ ውስጥ ደውልና አስጠይቅልኝ እሺ ስደተኛ ካምፕ እኮ አይደለም በግል እኮ እየኖረ እኮ አይደል እንዴ በስደት ሄዶ የምን አባ በግሉ ነው የሚኖረው አይደለም አንተ ዝም በል እስቲ ምንድነው 26 ሀሳብ የምታወራው ካለ አለ ነው ከሌለ የለም በል አለ በደንብ የሚያውቀው እሱ ነው የሱ መጥፋት የሚያውቀው እሱ ነው ብላ የሚወጣቸው እህት አግታችሁ ነው አዎ አረ አግታችሁት ነው ወንድማችን የሆነ አሪፍ ስራ ይሰራል ከናንተ የበለጠ ይንቀሳቀሳል ወንድማችን እኮ ነው ሰላይት ሄዶ ጣሊያን ነው ወለ ደግሞ ይሄ ቤት የውርሱ ጉዳይ ያነሳችሁበት ነው እንዴ የምን እየጨቀጨቁት ነበር የጋራ አይደለ እንዴ ሁላችንም እኮ እናንተ ግን የጋራ እየኖርን ነው ሁላችንም እኮ በፍቅር እየኖርን አይደለ እንዴ እና ለምን ተነስቶ ወጥቶ ሄደሱ እሱ የተሻለ ገንዘብ ፍለጋ በቃ ብር ፈልጋለሁ አለ ወጣ ሸኝተዋ አይ ያልሸኘሁት ያውን ሸኘሁት እኔንም ብር ላኩለት አልክ አይደለማ እስከተወሰነው እሺ እንዴ እሺ ሌላ ማን ተጨማሪ ሸኘሁት እኮ እስከ ደላለው የመጨረሻ አንድ ጥያቄ ልጠይቅ እሺ ስልኩ አለኝ ለመጨረሻ ጊዜ ይጠቀምበት የነበረው ስልክ የት ነበር የሰራው ኢትዮጵያ ውስጥ ያ ሱዳን ነው ወይ መተማ ነው የሚሆነው አይደል መተማ ነው ሞጭው አይደለም ስልኩን አስቀምጦ ነው የሚወጣው ሲሙን እዛ ምን ይሰራለታል መተማ ምናምን እኮ የት ከዚህ ከቤት ጥሎት ነው ሄደው ነው ወይስ እዛ አውርቷቸዋል ነው አይደለም ደላላዎች መቼም ሲም ተቀብሎ እንደሚጥሉ አውቃለሁ ከኢትዮጵያ እስኪወጣ ድረስ ነው ያልኩት አይደል እስከዛ እኮ አልተደዋወልንም እኮ ከኢትዮጵያ እስኪወጣ እዚህ ቤት ሲወጣ በቃ ሄደ እንዴ ሰላም ይቅጠማል በስንት ወር ገባ ሎሪ ያዝልኝ እሱ አልሸኘ ነው በጠዋት ተነስቶ ነው ሄደው ብላለች እሱ ሰላም ይቅጠም ብለህ ሸኘ ነው እንዴ ጠዋትና ቻው ሳንባባል እንወጣለን እንዴ አንተ ተናገር እውነቱን እንዴ እውነቱን እኮ እየተናገርኩ ነው ሎሪ የስልኩ ማስረጃ ተልኩ እሺ በጣም ጥሩ አይደለም እኮ አንብብለት እስቲ እሺ አንብብለት በፈጣሪ እሺ ሎሪ ከስልኩ ያገኘነው ማስረጃዎች አሉ ቴሌግራም ላይ ወደ 2 ሚሊዮን የሚጠጋ የገንዘብ ትራንዛክሽን አግኝቻለሁ ባለቤትነቱ ስሙን መጥቀሷን ባያስፈልግም በወንድ ባለቤትነት የተመዘገበ እኮ ይሰራ እኮ ነው የተላከለት ገንዘብ ደግሞ የላከለት ሰው ያውንም እዚሁ ኢትዮጵያ ውስጥ እየኖረ ነው ያለው ለሱ የላከለት ስለዚህ ምን ሽጠህለት ነው 2 ምናምን ሚሊዮን ብር የሚሆን ገንዘብ እኮ ቤት ምናምን ነው አሁን እኮ ትላልቅ ገንዘብ ሲሸጣል አይደል የቤት ካርታ የ40 50 ሚሊዮን ቤት ሲሸጥ እኮ ይሄን ያለው የምናገኘው እኛ ሲገፍ ቀደና ሳይኛ የደላላነት እንዴ አየር ባየር እኮ ነው ምን ምገፍ አየር ባየር የሚባል ንግድ ፍቃድ የሌለው ስራ አለ እንዴ ሊኖር ይችላል አየር ባየር እኮ ሲባል ይሄውና ንግድ ፍቃድ እኮ ይጠይቅ ለምሳሌ ስልክ ገዛ አየር ላይ ሸጥ ይሄ ቤት ነው
ገባህ አይደለም? እኔ እኮ እንደ ደላላም እኮ ነው የነገርኩህ እኮ ያላዳመጣችሁኝ ነገር እንደ ደላላ ነው። ገባችሁ? መንገድ ላይ የሚቀመጥ ደላላና አሁን እንትን ትላላችሁ። እየተደበደብክ ነው ማለት ፈልገው ምንድን ነው የምትደበድቡኝ? እኔ እኮ ነገርኳችሁ። አሌክስ ከሚባል ጓደኛው ጋር የሰው ንግድ በሚል አይነት ወሬ ያወራል። እንዴ የምን የሰው ንግድ ነው? ያወራው ቴሌግራም የሰው ንግድ እንዴት ነው የሚሰራው? ያ ከጓደኛ አሌክስ ጋር ያወራው ነው። አሌክስንም ልዩ አዛል ጭራሽ ወንድሜን በዚህ ጠረጠራችሁኝ። እኔ አላወራሁም። ለምን አወራ ነው ቴሌግራም? ስማኝ አንበሳዬ፣ ይጠረጠራችሁኝ ነው። ገንዘብ አብረህ ከኛ ጋር መስራት ትፈልጋለህ? አብረህ ከዚህ በኋላ ከኛ ጋር መስራት ትፈልጋለህ? ምን አይነት ስራ? ዝም ብለህ ስማኝ። አሁን ይሄኛውን አንደኛው ስራ በጣም ብዙ ወጣቶችን እያመጣን ለአንተ እንሰጥሃለን፣ እናስተላልፋለን። እኛ እናውቃለን። እያንዳንዱ ነገር ኃጢአት እኮ ነው። እኔ እዚህ ቤት ዝም ብዬ እንዴት እመጣለሁ ያለ ማስረጃ ስታስበው? አስማማው የሚባል የወንድም ጓደኛ አለ አይደል? ገላምጠና አባሬ የሰደድኩ አይደል? አስፊት እኮ ያ አስፋው ነው አይደል? አሁን ታቆላም አስማማው አይደለም፣ አስፋው የሚባል ጓደኛ እሱን አባረ ላከው አይደል? እኛ ደግሞ አባረ ልከና መጀመሪያ አዳምጠኝ። ወጣት እንደ ወጣት ነን፣ እናወራ። ይኸውልህ ሰዎችን ብዙ ሰዎች አሉ እኛችን እኛ ሆን ብለን እንደዚህ እና ካሜራ ደቀና እንዴ? ካሜራውን ይወዱ ትልልቅ የስራ ቦሶች አሉ ይሄን ስራ መስራት የሚፈልጉ በእናንተ እርግጠኛ መሆን ይፈልጋሉ። ገብቷል? ምን ያህል እውነት አለኛ እንደምትደብቁ ነው። እሱን አሳይተናቸዋል። ባሪፉ አልፈዋል ብዬ አስባለሁ። ከ10 በቃ ፈተና ነበር አልፈናል። ግን አሁን ስራው እንዲልና እሺ አሁን ረጋበልና ማለት ነው። ረጋበል እንደ ጓደኛ ነው የምናወራው፣ እንደ ወንድም ነው የምናወራው። እሺ ስማምታል። በመጀመሪያ ደረጃ እኔ እኮ መጀመሪያ ሆን ብለን የሰራነው ፕራንክ ልናደርጋቸው አስበን ያደረግነው ነገር ምን ያህል ታማኝ እንደሆናችሁ ከእናንተ ጋር ብንሰራ ለፖሊስ አሳልፋችሁ እንደማሰብ እንደዚህ አይነት አሁን ቅድም ስሙን መጥቀስ አስፈላጊ አይደለም ያልከውን ሰው ስሙን ጥቀስልን። እሺ ያው ከነ ብርሃኑ ጋር ነው የምንሰራው። ብርሃኑ ስልክ ላይ የተላከው ብርሃኑ ማለት ነው። 2 ሚሊዮን ብር የላከልህ አቶ ብርሃኑ አብረን የምንሰራ የላከንም እሱ ነው። እንዴ እንደሰለማትሉኝ እንዴ? አሁን ግን ትክክለኛውን ነገር ንገረን፣ እያንዳንዱን ነገር። ይሄ ወንድማችሁ የት እንደሄደ አሁን ብሬ በጣም ማወቅ ይፈልጋል። በጣም እንዴ ራሱ ጓደኛ እንትን ያለ ምን ያስወገዳችሁት አይደል? አስወግደን ነው የሚያስፈልጉትን እቃዎች ደግሞ ከሱ ወጣ። ይሄው አስወገዳችሁት አይደል? ወንድም አላዛር ተወግደ ምንድን ነው ወንድም የምትለኝ? እና ምን ነው ግን እንዳደለም ያላው እንጀራ እየሰራ አይደል? እንዴ ወንድም ምን ብላሽ እንዲዘኝ ነው ፈልጋሽ? እሺ እስቲ ንገረን፣ ስቴፑን ንገረን። በቃ የሆነ ቀን እኔም እሷም በቃ ገንዘብ አስፈልጉ እሱ ደግሞ እንዳልኳችሁ በቃ ይቀራናል። ይሄን ቤት ምናምን በቃ በአንድ ሳይድ ነው፣ ግን በቃ በቤቱን ራሱ ይፈልጋል። ምን ይላል? ማን ስለሆነ ነው እሱ እኛ የሚቀር? ኧረ የአባት ልጅ እኮ ነው ደግሞ የአባት ልጅ ምን ሊያደርግ? አንተና እሷ ደግሞ ሁለታችንም አንድ ነን እንዴ? ታዲያስ ሶ ከወሰንም ሙሉውን ነገር ግን የምንጠቀመው ነበር ከሱ ብሬ በቃ በሰው አገኘው የሚያስፈልጉትን ከሱ ሰውነቶች ዞሮ ገላችሁታል አይደል? ልጁ እንደዛ ነው የሰማሁት። እና በአካል መቼም አናውጣ በህይወት እያለ ኩላሊት ምናምን እንዴት ይወጣል ብለህ ነው? ኩላሊቱ ውስጣችሁት ነው? አበዛም ማለት እንደዛ ነው መሰለኝ ያሉና እንደዛ ኩላሊቱን የኩላሊቱን ገንዘብ መሰለኝ ግማሽ የገባለት አካውንት ገና ያልገባ ግን አለ። ይገባል። አናግራችሁታል? እሱንም ልክላለሁ ልከለት ምናምን ያለ ግን በአንድ ባንክ ብቻ ስለሆነ እንዳይጠረጠር በሌላም ያስገባል። ችግር የለውም። እኔ በተለያዩ ብራንች ምን ነው አይሱ ትንሽ ራሱን ያሟል እኮ ምንድን ነው? ቆይ የአባትህ ልጅ ገለህ ኩላሊቶች ሽጠዋል ማለት ነው። ለምንድን ነው ድጋሚ እንዴት እዚህ አይነት ነገር የምታነሳው? ተነጋገር። ተሽጧል። አሪፍ ገዢ ነበር። ሁለቱም ነው አንዱ የአንደኛው ገብቷል አልኩ፣ የአንደኛው ግን ይቀራል። ኦኬ 4 ሚሊዮን የሸጣችሁት ሁለት ማማ ነው። ሁለቱን ነው የሸጣችሁት። ስለዚህ ልጁ ኩላሊቱን ወጥቶ ሞቷል ማለት ነው።
እንዴ መጀመሪያ ያው አንዱን እና ሊቢያ ምናምን ያልከን ነው እሸትህን ነው እንዴ ተነካከረን አይደል እንዴ አንዱን ቢያወጡት በአንዱ መኖር ይችል ነበር እንዴ እህቱን አስገባትና ያ ግን እናንተም እንደዚህ ነው አምሳ ብዙ ሰዎች አሉ ደግሞ አብረን እንሰራለን እንዴ ደስ ይለናል እናቃችሁ ሰዎች ደግሞ አሉ ኦኬ እንደዚህ አሁን ፕሮሰስ ላይ አሉ እንትን የሚሉም አሉ በቃ ተጋግዘን እንሰራለን አንቺ እስካሁን እኮ ፍራንክ እያደረጉ እኮ ነው ተመሳሳይ ስራ ነው የሚሰሩት ማለት የኛ ጅላጅል እንዴ ተመሳሳይ ስራ ነው የኛ ጅላጅል የምን ስራ እስቲ ንገራት እንደኛ ነው የሚሰሩት ምንድን ነው የሚሰሩት እኛ ምንድን ነው የምንሰራው አመንኩ እንዳትለኝ ያማል እንዴ ታምናለህ ሁሉ ጊዜ ባንተ ጅልነት ነው በቃ እኔ አውቀው ነው አንቺ አልተረዳም ማለት እነሱ ከብሬን ያውቁታል ማን ነው ብሬ ማለት ባለፈው የምን ብሬ ነው አንተ ምንድን የምታወራው ይሄ ጭንኛለም እንዴ ምንም ነገርኛ መዋሸታችን እውነቱን ሰምተናል በቃ ከአንቺ ትግል አለመቀመጥ ነው በቃ እንትን ያልነው አልገባኝም ምን እያደረክ ነው አንተ እንዴት ታወራለህ የእነሱ ተመሳሳይ ነው የሚሰሩት ምንድን ነው የሚሰሩት ምንድን ነው የምንሰራው እኛ በቃ አሁን እሱን ተይውና እኛ ነው ምንድን ነው ልጁ የት ነው ያለው ልጁ የት ነው ያለው አላዛር የት ነው አደከማችሁን እኮ ነገር ናችሁ እኮ የት ነው ጣሊያን አለ አይደል እንዴ አንቻምና ያውቃሉ አውቀው ነው ሰው መግደልም ጣሊያን የሚያስገባው ነው ያውቃሉ አውቀው ነው ጉድ አድርገኸኝ እንደ ሰው መግደል ሰውን ህይወቱን መንጠቅ ጣሊያን ነው ሰው ሲሞት የሚሄደው በሰው ሲገደል ወደ ጣሊያን ነው የሚሄደው አይደለም የገደልነው ሰው የለም በስነ ስርዓት አታናገራት እሺ ኩላሊቱ ሲሆን የፕራንክ ነው ኩላሊቱ ሲሸጥሳ 2 ሚሊዮን ብር 4 ሚሊዮን ብር አረ በስመ አብ በል በእናትህ ምን ኩላሊት መሸጥ አንቺ አውቀው ነው እንዴ አንቺ ሰይጣን አንቺ ታውቂያለሽ ነው ሃይማኖት በስመ አብ ትላለች ለምን አላውቅም እዚህ ስርዓት ይኑርሽ ምንድነው እንትን የምትሉት እናንተ ገለሽ የስጋ በልተሽ ከጨረሽ በኋላ በስመ አብ ትላለች የምን ስጋ ነው ምንድን ነው ያወራችሁ እሱን አምናችሁት ነው እሱ እኮ ምንም አያውቅም ሁሉንም ነገር ነገረን እኮ እቴ በስርዓት ስለዚህ ጉዳት ታደርገ አይደለም ምንድን ነው ያወራኸው ምንድን ነው ያልካቸው አንቺ ስርዓት ይኑርሽ ሰው ይኸውልሽ ስርዓት ይኑርሽ ከተነሳው እነሱ ተመሳሳይ ነው የሚያደርጉት ምንድን ነው የሚያደርጉት ስርዓት ይኑርሽ እሱን ታዩ ምንድን ነው የሚያደርጉት እሱን ታዩ ስርዓት ይኑርሽ ምንም እንዳልኩት ልቀቀኝ አንተ እጄ እንዳልክ ስርዓት ይኑርሽ እኮ ምንድን ምን ላድርግ ስርዓት ይኑርሽ ስርዓት ይኑርሽ ስርዓት ስርዓት ይኑር ተናገርክ አይደል እውነቱን ነገር ተመሳሳይ ስራ ነው የምንሰራው ምን አይነት ተመሳሳይ ስራ ነው የምንሰራው እንዳታ አመናችሁልኝ አይደል እንዴ ታዲያ እሷ ለምን ለመደበቅ ነው ቁጭ አለ እሱ አቅም ሱብድ ነው ከመላቱ ለሰይ ለምናረጋግጥ ምንም አይነት ፕራንክ የለም የምን አባት ፕራንክ ከእጄ መጣ ህጋዊ ጋር ነገርካቸው ወይ ንገረኝ ለኔ አንተ ነገርካቸው አንቺ እሱን አደልቂው እዛኔ ተስማምታ ራስ በራሳቸው ይባላሉ ደግሞ ምንድነው ተወራው አውርተና እንትን ሲሉ ምንድነው ተተባተባው ብሬ ያሉኝና አመንኳቸው ብሬ የሚያውቁት መስሎ ማን ብርሃኑ ትቺ አንተ ክትም ነበር ምን ብለን ያወራው ይሁን ይጋለው አትቻቸዋል እዛ ያሉትን ፖሊሶች አንቺ ነው የሚጠብቁት ይኸውልሽ እንደዛ ከመሆኑ በፊት ማለት ነው እኛ የምንደራደር ከዛ ከ4 ሚሊዮን ብር ልጅ ኦልሬዲ ስለሞተ ስላወቅና በቃ እናንተ ብሎ ወስዳችሁን ጥቅም ጉድ አደረከኝ አይደለ መጀመሪያው ነው ገና የቀረውን 2 ሚሊዮን ብር እንወስዳለን አዎ በቃ በሱ እንስማማ ቁጭ በይ ግን ደግሞ ማለት ነው ይኸውልሽ እያንዳንዱን ነገር ንገሪኝ ስቴፑን መንገዱን የት እንዳደረጋችሁት የት እንዳገኛችሁት አቶ ብርሃኑ ለምን እንደገደላችሁት ወንድምሽ ለምን እዚህ ለምን ሊያኖ ለምን ጣሊያን ትላላችሁ እሺ በቃ ከመንከ በኋላ ነው አምናሃል አይደለ ወንድማችን ለምን ይላሉ አመኑ አይደለ እንዴ እነሱስ ወንድማችን ለምን ይላሉ እና ምን ነው የእንጀራ ወንድም ብዬ ነው ቆሽ ወንድማችን ምንም ቢሆን ስጋችሁ እኮ አሁን ይሄ ጉዳይ ብር ስትሰጡ እኔ ስጋ አይደለም ብር ስትሰጡ ስሙኝ ይሄ ጉዳይ ኦልሬዲ ተተባባሪ ነው በርግ ያሉ ፖሊሶችን ሸውደን ይሄን ካሜራ አጥተን እኔ እና እሱ ተስማምተን የምንወጣው ገንዘብ ስትሰጡ ስለዚህ ገንዘብ እንድትሰጡ ካሜራው ይጥፋል ስለዚህ እውነታውን እስቲ ካሜራው ነው ጠፋ ካሜራው በቃ ይኸውልሽ
ደስ ይበልሽ። ጠፍቷል። ስለዚህ ቀጥልና እያንዳንዱን ነገር ግን ንገሪኝ። በቃ ያው እሱ እንዳላችሁ ነው። ምን ነው እሱ ያለ? እሱ እንዳላችሁ ነው። ብርሃኑ የሚባል ሰው ነበረ። በቃ ያው ወንድማችን ከሌላ እናት የተወለደ እና የኛ እናት ከሞተች በኋላ ነው አባታችን ያገባው። ታናሽ ወንድማችሁ ነው አይደል? ታናሽ ወንድማችን ሰርቶ ቢበላ ምን አደረጋችሁ? ለምንድን ነው እንኳን ተስማማን አይደል? ውርጋጥ አንተ ባለባት የምጠይቃት ሰው እኮ ነው። ዝም በል ስጠይቅ ብቻ ነው ያለበዛ ምላስ ወጥቼ ነው የምሰብልህ። አይሆንሽ። እሺ ወንድም እንደዚህ ይደረጋል? አይደረግም። ስማ ግን ያው እሱም ከኛ ተቃራኒ ነው። ምን አደረገ? እኛ የምንለውን አይሰማም። ከኛ ይልቅ ባዳን ነው ዘመድ የሚያደርገው እኮ። ታዲያ ስለማትረቡ ነው፣ መጥፎ ስለሆናችሁ ያው አጠፋችሁ። ታዲያ ተባብራችሁ ስለማንራባ ሳይሆን በቃ ከኛ ጋር መስማማት አይፈልግም። እናንተ ቤት ለመውረስ አንድነት ያንዳባት ልጆች ስለሆናችሁ ሲጀመር የኛ ሀቅ ነው፣ የእናታችን ሀቅ ነው። ቤቱ ቢሆን ከየት አመጣችሁ? እናታችሁ ብቻዋን እንዴ ሰርታ ነው። አባታችሁስ? እሱ ቢሰራም ያው ዞሮ እሱ አገባ። ዞሮ እኮ ፋዘር እኮ ካረፈ በኋላ እሷን አይደል እንዴ ሙሉ ደግሞ። ስለዚህ ቅድም ሊቢያ ዶላር ከፍለ ምናምን ስትለው የነበረው ነገር ሁሉ ውሸት ነው። ከየት ነው የተገናኛችሁት? እንዴት ነው ከአቶ ብርሃኑ ጋር የተገናኛችሁት? ኩላሊት ገዢው ጋር እሱ ነው የሚያውቃቸው። እንዳልኩ ነው በሰው እንትን አለንና እንደዚህ የሆነ የሚያርግ ሰው አለና ማገናኛችሁ ሰው አለ ብሎ አይታወቅብንም ብላችሁ ነው። እስከ መቼ ነው እሺ የማይታወቅ? ምኑ እንዴ አሁን ያደረጋችሁት ነገር ነው። እንዴት ስትል ሳሰብኩ ኩላሊት እኮ ሊሸጥ ነው። የወንድምህን ኩላሊት መሸጥ እንዴት ስትል አይምሮ ላይ ታሰብ። ሌላ ሰው እንኳን እኮ ቢሆን አይደንቀኝም። ዝም ብዬ ከምገለው እንጠቀምሽ። ለምን ትገለዋለህ? ምን ያደርግ እንዴ? ነገርናችሁ እኮ ንብረታችን እኮ ሊወስድ ነው። ከሱ ከቤተሰብ ከሶስት ናቸው የሚያገኛት የባንክ 25 እና 30% ቢወስድ ምን ችግር አለ? ለምን ያገኛል? ሲጀመር አልጠየቀማ እንዴ? እሱ ተወልዶ ነው። ይሄን አንተ ታርተህ ነው ተወልደ ሳይሆን ታርተህ ነው። ለምን ነው የምትሳደበው? በወንድምህ ላይ እንደዚህ የቅናት መንፈስ ያደረብህ ተወልደ ሳይሆን ስለታራህ ነው። እንደዚህ አይነት ነገር የለም። ለምንድን ነው እንደዚህ የምታወራኝ? አንተ ዝም በል። ምን አጠፋ? የእንጀራ ወንድም እኮ አይበላም። በቃ አልኩ አይደል እንዴ? በቃ መብላት የለም። አንተ እንደዚህ የጮክ አታወራኝ ደነስ። አሁን አንቺ ሴት ነሽ። አሁን እንስማማ። ኩላሊቱ ፌል አድርጎ ገንዘብ አዋጣችሁ ለምናችሁለት አዲስ ኩላሊት ገዝታችሁ አይደለም የገጠማችሁለት። ያለውን ኩላሊት ለማውጣት ነፍሱን ያዘ። ዝም ብሎ ከመሞት ይሻላል። አሁን አንቺ ሴት ነሽ፣ እውነት እህት ነሽ፣ ነገ አግብተሽ ወልደሽ ትኖሪያለሽ ወይስ ነገም ሲቸግርሽ ባለቤትሽን ገለሽ ውርስ እንዳይወርስ ብለሽ ልጆችሽን ትገያለሽ? አይ ከሱ ጋር እኮ እንስማማ፣ ቦታ ይሸጥ ብለን አውርተነው ነበር በተደጋጋሚ ስንለው ቅርሳችን ነው ምናምን እያለ ከኛ ሀሳብ የእናት አባቷ በአባታችን የምንም እናት የለውም። ግን ደግሞ እንደ እናቱ ተቀብሏት ነበር የሚኖረው ወዱ ነው የምትቀበለው። እኔ ነፍሷን ይማርና የእሱ እናት በህይወት ብንኖር እናንተ ተቀብላ እኮ የምታሳድግ ምስኪን እናት ልትሆን ትችላለች። ይሄኔ እንጀራ ክፉ እናትም ልትሆን ትችላለች። የምን እናውቃለን? ክፉ ነበረችም ደግሞ በኖረችበት ሰዓት ክፉ ነበረች። ለኛ የታወቅሻት ስንት ትመላለስ ነበር እንደው የዛት በህይወት እያለች ህፃን እያለ እንደው ስንት ነው የእንጀራ እናት ምን ጊዜም የእንጀራ እናት ነው። እንደዚህ ምን አይነት እንደሚያወሩ ምንም ከነዚህ ጋር ያው ሆስፒታል ነው እንደዚህ ይሄን ሁሉ ነገር የተደረገው። የምን ሆስፒታል ግን የት ነው ታዲያ ኩላሊት የተሸጠው? እዛው በህጋዊ ቤት ቦታ አለው። ህጋዊ ሳይሆን ህገወጥ ቤት አለው። ሐኪም ነው ሰው ሆስፒታል አይደለም። ሐኪም ነው ተደርጎ ቀጥ ብለህ ወደ እሱ ትወስደናለህ። አሁን ለምንድን ነው ወስድ ስማማን አይደለ እንዴ? ገንዘብ ልክልሃለሁ አለቀ። ከዚህ ቤት ውጭ እንድትዋወቅም ምን አንተ ጀመር ማወቅ የምፈልግ ይመስላል። ተነሱ ነው ወጡሽ። ለምንድን ነው የምንወጣው? ሳላጣፋ ተነስተው ወጣና ወደ ሐኪም ነው ማለት ለምንድን ነው የምንወጣው? ወደ አንወጣም። ከቤታችን ነው የምንሄደው። ከቤታችን ነው የምንሄደው። ወደ እስር ቤት አንሄድም። ወንድምሽ ጉድ ሰራሽ። እንደውም እናንተ ተከፈላላችሁ ብላችኋል ነበር። እከፈላለሁ ብላችኋል። እንደውም እሱ ለፖሊስ እናገራል። ችግር የለውም። በደንብ እንካሰሳለን። ተነስ ነው ታው አልወጣም። ለምንድን ነው ሙራተ ደነስ ያዟቸው። ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ፣ ወይኔ ወንድሜ
አስከሬኑ የት እንደሆነ እራሱ አናውቅም። በጣም ከፍቶናል። በጣም ነው ያዘንነው። ብቻ ያው ለህግ ተላልፎ ተሰጥቷል። እሱ ለራሱ ትልቅ ነገር ነው። እውነት ወለደው። አንተ እውነተኛ ሰው ባትሆን አጥቶት ነበረ። ሌላ ሰው ከረፈደ ባውቀኝ ምን ሰራው? ምን ጠቀምኩት? ወዲያው ደግሞ ብታመለክት ሊገኝ የሚችል ነበር። ወይኔ አስበለሁት። በጣም ባለጌ ክፉና እህትና ወንድም ነው የነበረው። ተመልካቾች እንዳያችሁ ነው እንግዲህ ከፈጣሪ ከጠላቴ እንጠነቀቃለሁ፣ ከወዳጆቼ ግን አንተ ጠብቀኝ የሚባለው አባባል እንግዲህ ለዚህ ነው። በጣም አሳዛኝ ነገር ነው። በጣም አሳዛኝ እንዴት ነው እህትና ወንድም ኩላሊት አውጦ ሽቶ ወንድሙን የሚገለው? ኧረ መጨከናቸው! አቤት ጭካኔ! አቤት! እና በጣም የሚያሳዝን ነገር ነበረ። እንግዲህ እኛ እየተከታተልን ከማውጣት ወደኋላ ምንልም። የምትለው ነገር ካለ ማለት ይችላል። አንድነት እባክህ። ከባድ ነው ወንድሜ፣ ተረጋጋ። ተረጋጋሁት። እኔ ነኝ ያስበላሁት እንጂ በጣም አዝኛለሁ። እኔ ነኝ ያስበላሁት እንጂ ከባድ ነው። በእናቴ ልጅ ይሄ ነገር ይደርስብኛል፣ በአባቴ ልጅ ይሄ ነገር ይደርስብኛል ብሎ ማሰብ አይቻልም። በጣም ከባድ ነው። ማንኛውም እነሱ ወደ ጊዜን ሄደናል፣ ግን ይሄ ጉዳይ በዚህ አይቀርም ብሎ ኩላሊት ገዢዎች እነ ብርሃኑ ምናምን የሚባሉት ገንዘብ ያስገቡት እየተከተልን አንለቃቸውም። እሱም ማለት እንፈልጋለን። እባካችሁን ተመልካቾች፣ እባካችሁን ራሳችሁን ጠብቁ። የአባት ላይ ካልታመነ እንግዲህ ማን ይታመነ? ተረጋጋ። እንግዲህ ቅድም ብያችኋለሁ፣ ከጠላቶች እኔ እጠነቀቃለሁ፣ ከወዳጆች ግን ተጠብቅ። ሁላችሁም ይሄንን ጸሎት ጸልዩ። ምክንያቱም ሰው አጠገቡ ባለው ሰው ነው የሚጎዳው እና በጣም አሳዛኝ ነገር ነበር የገጠመን። እንግዲህ ወንጀለኞች ግን ከዚህ ከወንጀላቸው ማምለጥ አልቻለም። አዝኛለሁ በእውነቱ በጣም ምን እንደምላችሁ አላውቅም። የሰው ልጅ በአባቱ ልጅ በተወለደ ለዛውም ወጣት ልጅ የ22 ዓመት እንግዲህ እንደዚህ ማለት በጣም አሳዛኝ ነገር ነው። ቢችሉ ለእሱ መልካም እድሎችን ሊያዘጋጁለት ይገባ ነበር። ታናሽ ወንድማቸው ስለሆነ ከእነሱ በላይ እንዲደምቅ እንዲበረታ ሊያረጉት ሲችሉ ግን ባጭር አስቀርቶታል። እነሱም ባጭር ያስቀራቸው ፈጣሪ እንግዲህ የህጉንም ሁኔታ ተከታትለን እናንተ የምናሳውቅ ነው የሚሆነው። በተጨማሪም ደግሞ የዚህ ልጅ ነፍስ በከንቱ ኩላሊት ገዙም የተባሉትን ተከታትለን እንይዛቸዋለን። በከንቱ አይቀርም ማለት ነው። ይህን አንድነት ሚዲያን ተመልካቾች ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች አዳርሱ። ሳብስክራይብ ማድረግ እንዳይረሳ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገኛለን። እና ሀፍታታው ነው እንዴ ከኋላ ነበሩ እንግዲህ አብረው ናቸው ያሉት በየትኛውም ስራ። ሁላችንም ተደጋግፈን ነው ስራዎችን የምንሰራ ማለት ነው። ወንድሜ አንድነት እንግዲህ ከዚህ በኋላ ይህን ሚዲያ አንተ ነህ ይዘህ የምትቀጥለው። በርታ ማለት ፈልጋለሁ፣ ጠንክር ማለት ፈልጋለሁ። ለነበረን ቆይታ እጅግ ከልቤ አመሰግናለሁ። ቀጣይ በሌላ ጊዜ በሌላ ፕሮግራም አብረን እንመጣለን። እስከዛ ግን በያላችሁበት ሰላም